ሰላም ሰላም። ይህ የኤችቲኤምኤል ሙሉ ኮርስ ፍሮም ቢግነር ቱ ፕሮ ፓርት 3 ነው። በፓርት 2 ላይ ሂዲንጎች፣ ፓራግራፎች፣ ሊንኮች፣ ኢሜጆችን እንዴት እንደምንጠቀም አይተናል። የፓርት 1 እና የፓርት 2 ቪዲዮ ሊንክ ዲስክሪፕሽን ላይ አስቀምጥላችኋለሁ። ዛሬ ደግሞ ሊስቶችን፣ ቴብሎችን፣ ፎርሞችን እና ሴማንቲክ ኤችቲኤምኤል ኤሌመንቶችን እንዲሁም መጨረሻ ላይ ደግሞ ሙሉ ፖርትፎሊዮ ዌብሳይት ኤችቲኤምኤልን ብቻ ተጠቅመን የምንገነባ ይሆናል። ቪዲዮ ላይክ እና ሰብስክራይብ አድርጋችሁ ጀምሩት። እንደተለመደው ፎልደራችንን በቪዥዋል ኮድ ከፍተናል። የመጀመሪያ የምናደርገው ነገር ቦይለር ፕሌታችንን ማስገባት ነው። እኔ ቦይለር ፕሌትን በዚህ መልኩ አስገብቻለሁ። ይህን ኢንተር ብዬ ቦዲ ታጉን አሰፋዋለሁ። እዚህ ውስጥ ነው የምንሰራው። በዌብሳይት ላይ ዝርዝር ነገሮችን ለማሳየት ኤችቲኤምኤል 3 አይነት ሊስቶች አሉት። እያንዳንዳቸውን በተግባር እናያቸው። የመጀመሪያው አንኦርደርድ ሊስት ነው። አንኦርደርድ ሊስት ቅደም ተከተላቸው ለማያስፈልጉ ዝርዝሮች ለማስገባት እንጠቀምበታለን። ለምሳሌ የምግብ አይነቶች ሊሆን ይችላል፣ የትምህርት አይነቶች የመሳሰሉትን ነገር ኦርደር ማስፈልጋቸውን ነገሮች ለማስገባት እንጠቀምበታለን። ታጉ ዩኤል እና ኤልአይ ነው። ዩኤል ማለት አንኦርደርድ ሊስት ሲሆን ኤልአይ ደግሞ ሊስት አይተም ማለት ነው። አይተሞቹን ዝርዝሮቹን በዚህ በሊስት ታግ ነው ራፕ የምናስገባቸው። ሁሉንም ደግሞ ሊስቶቹን በአንድ ቦታ ደግሞ በዩኤል ራፕ እናደርጋቸዋለን። እንዴት ነው የምንጠቀመው? እዚህ ጋር ዩኤል ታግ አለ። ከዛ ዩኤል ታግን እንከፍትና እዚህ ውስጥ ዝርዝሮችን ነው የምንጽፈው። እዚህ ጋር ለምሳሌ እኛ የፍሩትን የፍሩት ዝርዝሮችን እንጻፍና ኤልአይ ዝርዝሮችን የምናስገባው በኤል ታግ ነው ብለናል። እዚህ ጋር ባናና ልበለው። ከዛ ከታችም ልንጣና አሁንም ኤልአይ ኦሬንጅ፣ ኤልአይ ማንጎ ልበለው እና እንደዚህ መቀጠል። እነዚህ አሁን ቅደም ተከተል አያስፈልጋቸውም። እዚህ ጋር መጥቻውን ካናት ዝም ብዬ ታይትል ልስጣቸው በኤች ቱል አድርግና ፍሩትስ ልበለው። አሁን ይህንን በብራውዘራችን እንክፈተው። ፋይል እንመጣና ሪቪል ኢን ፋይል ኤክስፕሎረር ከዛ ኢንዴክሷን ደብል ክሊክ አድርገን እንከፍታታለን ማለት ነው። ሰው ከላይ በታይትሉን ፍሩትስ ይላል። ከታች ደግሞ ዝርዝሮቹን በዚህ መልኩ አስቀመጠልን። ኦርደር አልሰጣቸውም። ዝም ብሎ ነጥብ አድርጎን የሰጣቸው። አክቹዋሊ እነዚህ ነጥቦች ሲኤስኤስ ከተማራችሁ በኋላ መቀየር ትችላላችሁ። ሲኤስኤስን ተጠቅማችሁ ወደ ሌላ ቡሌቶች ማለት ነው። ሁለተኛው ደግሞ ኦርደርድ ሊስት ነው። ኦርደርድ ሊስት ቅደም ተከተል የሚያስፈልጋቸውን ነገሮች ለማስገባት የምንጠቀምበት ነው። ለምሳሌ ትምህርት ቤት ከሆነ የተማሪዎች ደረጃ ወይ የምግብ አበሳሰል ደረጃዎች አሉ። እነሱን ለማስገባት ነው። ታጉ ኦኤል ነው። ኦኤል እና ሊስት የምናደርግበት ደግሞ ኤልአይ ታግ አለ። እንዴት ነው የምንጠቀመው? ኦኤል እንላለን። ከዛ እንከፍተዋለን። ኦርደር የምናደርጋቸውን እዚህ ውስጥ ስለምናስቀምጣቸው ነው። ከዛ ለምሳሌ የትምህርት ቤት የተማሪዎች ደረጃ ከ1 እስከ 3 የወጡትን ተማሪዎች ማስገባት ብንፈልግ እንደምናደርገው ኤልአይ ለምሳሌ አንደኛ የወጣው አበበ፣ ሁለተኛ የወጣው ደግሞ ኤልአይ እናደርግና ቃላ፣ ሶስተኛ የወጣችሁ ደግሞ አልማዝ እንበላ። አሁን እነዚህን ኦርደር አርጎ ነው የሚያወጣልን፣ በቁጥር ነው የሚያወጣልን በዲፎልት። አሁን ይህንም በብራውዘራችን ሄደን ቼክ ብናደርገው እና እዚጋ መተን ሪፍሬሽ ስናደርገው እዚጋ ኦርደርድ ሊስት ብሎ ይሄ ታይትል የሰጠሁት ነው። ምን ብሎ አወጣልኝ? አበበ፣ ጫላ እና አልማዝ ብሎ በተራ ቁጥር አወጣልኝ። ስለዚህ ኦርደር የሚያስፈልጋቸውን ነገሮች ኦርደር ሊስትን ተጠቅመን ማስገባት እንችላለን። እዚጋ በተራ ቁጥር 1 2 3 ብሎ ነው ያወጣልን። እነዛን ቁጥሮች ግን መቀየር ከፈለግን ምን ማድረግ እንችላለን? እዚህ ኦርደር ሊስት ታግ ውስጥ ኦፕኒንግ ታግ ውስጥ እንመጣና ታይፕ የሚባል አትሪቢዩት አለ። ለእሱ አትሪቢዩት ለምሳሌ በኤቢሲ ብሎ እንዲሄድ ከፈለግን ኤ ፊደልን እንሰጠዋለን። ይህንን ሪፍሬሽ እናደርገው። አያችሁ ኤቢሲ ብሎ አመጣልን። ወደ ሮማን ቁጥር መቀየር ከፈለግን ደግሞ ምንድነው የምናደርገው? ካፒታል ኢን እናስገባለታለን። አሁን ይህንን ሪፍሬሽ እናደርገው ድጋሚ ወደ ሮማን ነምበር ቀየረልኝ። ስለዚህ ዝርዝሮችን በዚህ መልኩ መቀየር እንችላለን። ይህንን ደግሞ በሲኤስኤስ ተጠቅማችሁ ደግሞ ብዙ ነገር ማድረግ ትችላላችሁ ማለት ነው። ሶስተኛው የኤችቲኤምኤል ሊስት ደግሞ ዴስክሪፕሽን ሊስት ነው። ዴስክሪፕሽን ሊስት ደግሞ የሆነ ርዕስ አለ። ያንን ርዕስ ለመግለጽ የምንጠቀምበት ነው። ታጉ ደግሞ ዲኤል ነው። ዲኤል ማለት ዴስክሪፕሽን ሊስት ማለት ነው። በውስጡ ደግሞ ምን አሉ? ዴስክሪፕሽን ተርም አለው፣ ርዕሱን የምናስገባበት ነው። እና ደግሞ ዴስክሪፕሽን ዴፊኒሽን ደግሞ የዛን የርዕሱን የምንገልጽበት ምዕራፍ ነው ማለት ነው። እንዴት ነው የምንጠቀመው?
ዴስክሪፕሽን ሊስት እንላለን። ከዛ እንከፍተዋለን። ራፕ ማድረግ ስላለብን ነው በዴስክሪፕሽን ሊስት። ከዛ ዴስክሪፕሽን ተርም እናስገባለን። ዴስክሪፕሽን ተርም ወይም ቃሉ ለምሳሌ መግለጽ የፈለኩት ኤችቲኤምኤል ከሆነ ኤችቲኤምኤል እለዋለሁ። ከዛ ስለ ኤችቲኤምኤል ደግሞ መግለጽ የምፈልገውን ደግሞ በዴስክሪፕሽን ዴፊኒሽን ታግ ራፕ አደርገዋለሁ። ኤችቲኤምኤል ኢዝ ማርክ አፕ ላንጉዌጅ ልበለው። ኤችቲኤምኤል ማርክአፕ ላንጉዌጅ ነው ልበለው። ሌላም ልጨምርበት እስቲ ዴስክሪፕሽን ተርም ቃሉ ርዕሱ ሲኤስኤስ ልበለው። ከዛ ደግሞ ሲኤስኤስን የምገልጽበት ደግሞ ዴስክሪፕሽን ዴፊኒሽን ልበለው። ከዛ እዚህ ጋር ሲኤስኤስ ኢዝ ካስኬዲንግ ስታይል ሺት ልበለው። አሁን ይህንን ሴቭ አድርገን በብራውዘር እንክፈተው። እዚህ ጋር መተን አሁን ይህንን ሪፍሬሽ ብናደርገው ዴስክሪፕሽን ሊስት ስር ይሄ ታይትል ስለሰጠው ነው። ዴስክሪፕሽን ሊስት ስር ተርሙ ኤችቲኤምኤል ነው። ምን ብሎኛል? እዚህ ጋር ደግሞ ልክ ኤችቲኤምኤልን ለመግለጽ የተጠቀምንበትን ኤችቲኤምኤል ኢዝ ማርክአፕ ላንጉዌጅ ብሏል። ሲኤስኤስ የሚል ተርም አለ። እሱን ደግሞ ሲኤስኤስ ኢዝ ካስኬዲንግ ስታይል ሺት ብሎ ዴስክሪፕሽን ዴፊኒሽን ገልጸነዋል ማለት ነው። አንዳንዴ የምንጠቀምበት አጋጣሚ ይኖራል ማለት ነው። ዴስክሪፕሽን ሊስት እዚህ ጋር ደግሞ አብዛኛው ጀማሪ ሲሳሳት ያየሁት ምንድን ነው? ይሄን ዴስክሪፕሽን ሊስትን ሳያስገባ ጀስት ዴስክሪፕሽን ተርም እና ዴስክሪፕሽን ዴፊኒሽን ታጎችን እየተጠቀመ ሲያስገባ ይቻሉ እና ይሄ ትክክል አይደለም። ስታንዳርዱን የጠበቀ አይደለም። ራፕ በዴስክሪፕሽን ሊስት ራፕ ማድረግ አለብን ሁሌ። መረጃን በሮው እና በኮለመን ማሳየት የምንችልበትን ቴብል ነው የምናየው። በኤችቲኤምኤል ሸንጠረዥ ለማስገባት የምንጠቀምባቸው ታጎች አሉ። አንደኛው ቴብል ራሱ ነው። ቴብል ሂድ አለ፣ ቴብል ፉት አለ፣ ቴብል ቦዲ አለ፣ ቴብል ሂድ አለ፣ ቴብል ሮ አለ እና ቴብል ዳታ። እነዚህ ታጎችን ተጠቅመን ዌብሳይታችን ላይ ሸንጠረዦችን ማስገባት እንችላለን። ይሄ ቴብል ለመክፈት የምንጠቀምበት ነው። ቴብል ሂድ ደግሞ የቴብሉ ሂድ ነው፣ ሂደሩ ነው። ቴብል ፉት ደግሞ ያው እንደ ኔሙ ነው፣ ፉት ላይ የምንጠቀመው ነው። ቴብል ቦዲ ደግሞ መረጃውን የሚይዝልን ነው። ቴብል ሂድ ደግሞ አንድ ሴል ውስጥ አንድ ሮ ውስጥ ታይትል ሆኖ እንዲታይልን የምንፈልገውን የምናስገባበት ነው። ቴብል ሮ ደግሞ ልክ እንደዚህ አንድ መስመር ላይ ያለ አግድም የተሰመረ መስመር ነው። ቴብል ዳታ ደግሞ አንድ ሴል ነው፣ የአንድ ዳታ የሚገባበት የዳታ ሴል ነው። አሁን ደግሞ የአንድ ምርት የሱቅ ዋጋን ቀለል ባለ መልኩ በቴብል መልኩ እናዘጋጅ። የመጀመሪያው ቴብል ለምንጠቀመው ቴብል፣ ከዛ ቴብል ታጋችንን ከፍትና ሁሉንም ነገር እዚህ ውስጥ ነው የምንሰራው። ከዛ የመጀመሪያው ላይ ቴብሉ ሂድ ያስፈልገዋል። ስለዚህ ቴብል ሂድ ታግ እንጠቀምና እንከፍታለን። እዚህ ቴብል ሂድ ውስጥ ደግሞ ምን ያስፈልጋል? የቴብሉ ሮ አለ። ቴብል ሮውን በለውና ቴብል ሮ። ከዛ እዚህ ቴብል ሮ ውስጥ ታይትል እናስገባለን። ታይትል ለማስገባት ያው ቴብል ሂድ ነው የምንጠቀመው በሸንጠረዥ ውስጥ ብለናል። ስለዚህ አንድ ሱቅ ውስጥ ታይትል ምን ሊኖር ይችላል? ፕሮዳክት አለ። እዛው ደግሞ ከዛ ጋር አሁንም ቴብል ሂድ እንበልና ፕራይስ አለ። ከዛ አሁንም ደግሞ ቴብል ሂድ እንበልና አለ የለም የሚለውም አለ ስቶክ እንበለው። አሁን እነዚህን ታይትሎች ያስገብተናል። ከላይ ይህ የሸንጠረዡ ርዕስ ነው። ፕሮዳክት አለው፣ ፕራይስ አለው፣ ስቶክ ኮለመን አለው። አሁን ቴብል ሂዳችንን ጨርሰናል። አሁን ደግሞ ቴብል ቦዲ እናስገባ። ቴብል ቦዲ እንበልና ከዛ እዚህ ቴብል ቦዲ ውስጥ ደግሞ ዳታችንን እናስገባለን። መጀመሪያው ቴብል ሮ አለ። ቴብል ሮ ውስጥ ለምሳሌ አንደኛው ሮዝ ከላይ ምን አለ? ፕሮዳክት የሚል ረድፍ አለ አይደለ? ፕሮዳክት ለሚለው ረድፍ ውስጥ የመጀመሪያው ረድፍ ውስጥ ቴብል ዳታ እንልና ከዛ ዳታ እናስገባለታለን። ለምሳሌ እዚህ ጋር ላፕቶፕ እንበለው። የመጀመሪያውን ፕሮዳክቱ ላፕቶፕ ነው። ቴብል ዳታ ከዛ ፕራይሱ ደግሞ 50,000 ብር ነው እንበለው። ስቶኩ ደግሞ አለ የለም የሚለውን ቴብል ዳታ እንበልና አሁንም አቫይላብል እንበለው። አሁን አንደኛውን ሮው ጨረስን። አሁን ሁለተኛ ሮው ውስጥ መግባት እንችላለን። ቴብል ሮው እንበለው። ከዛ አሁንም ቴብል ዳታ እንላለን። አሁን የኛውን ደግሞ
ሾፕ እንበለው ታይፕ ፕሮዳክቱን ከዛ ፕራይሱ አለ። አሁንም ቴብል ዳታ እንበልና ፕራይሱ ደግሞ ይሄኛውን 40,000 እናድርገው። ቴብል ዳታውን ደግሞ ስቶኩን ደግሞ አቬይላብል እንበለው። አሁንም ሁለተኛ ሮዋችንን አስገባን። አሁንም ሶስተኛ ሮ ለማስገባት ከዛ እንውጣና አሁን ከቴብል ሮ እንውጣና አዲስ ቴብል ሮ እናስገባለን። ቴብል ሮ ከዛ እዚህ ውስጥ ቴብል ዳታ ሶስተኛ ደግሞ የምናስገባ ሞኒተር እንበለው። ሞኒተር ፕሮዳክቱ ሞኒተር ነው። ቴብል ዳታ ፕራይሱ ደግሞ 25,000 እንበለው። ቴብል ዳታውንም አቫይላብሊቲውን ደግሞ ይሄኛውንም አቫይላብል እንበለው። አሁን ዳታችንን አስገብተናል። አጠቃላይ ዳታችንን አስገብተናል። አሁን እዚህ ጋር ፕሮዳክታችንን ቶታል ፕሮዳክታችንን ሊስት አድርገን ጨርሰናል። አሁን ቴብል ፉት እንጠቀም። ቴብል ፉት ለመጠቀም ከዚህ ከቦዲ ታግ ውስጥ እንወጣና ቴብል ፉት እንበለው። ቴብል ፉት ካልኩት በኋላ ቴብል ፉትን እከፍትና አሁንም እዚህ ጋር ምን አደርገዋለሁ? ቴብል ሮ ልበለው። አንደኛው ሮ ውስጥ ከዛ ሮውን እከፍትና እዚህ ጋር ቴብል ዳታ። አሁን ቴብል ዳታው ምን ልበለው? አጠቃላይ ፕሮዳክቶቹን አንድ ቦታ እንሰብስባቸው። ምን ያህል ፕሮዳክት እንዳለን እዚህ ጋር ቶታል ፕሮዳክትስ እንበለው። ከዛ አሁንም ደግሞ ቴብል ዳታ ላይ መተን ቴብል ዳታ ብለን እዚህ ጋር አጠቃላይ ፕሮዳክቱ እዚህ ጋር ስንት ነው ያስገባ ነው? 3 ነው አይደለ? 3 እንበለው። አጠቃላይ ፕሮዳክቱ 3 እንበለው። አሁን ይሄንን ኮንትሮል ኤስ አድርገን በብራውዘራችን እንክፈተው። አሁን ብራውዘራችንን ሪፍሬሽ ብናደርገው በዚህ መልኩ ፕሮዳክት ያስገባልናል። እዚህ ጋር ታይተል አለ፣ ፕሮዳክት ይላል፣ ፕራይስ፣ ከዛ ስቶክ ይላል። ግን ምን አላደረገባቸውም? አላሰመረባቸውም። በቦርደር አላደረገባቸውም። ቦርደር እንዲያደርግልን ምን እናደርጋለን? እዚህ ጋር እንመጣና እዚህ ቴብል ታግ ውስጥ ኦፕኒንግ ታግ ውስጥ ምን የሚላል? ቦርደር የሚል አትሪቢዩት አለ። ቦርደሩን እስቲ ዋን እንስጠው። ይሄም በፒክሰል ማለት ነው። ቡፈር እንዲል ከፈለግን 2 3 እያልን እየጨመርን መሄድ ነው። አሁን የድጋሚ ሪፍሬሽ እናደርገው። ልክ በቴብል አስመስሎ ያቀረበልን ፕሮዳክቶቹ አሉ እዚህ ጋር። ከዛ ፕራይሱ እዚህ ጋር አለ። ከዛ ደግሞ ስቶክ አቫይላቢሊቲ ደግሞ እዚህ ጋር አለ። አሁን ግን እዚህ ጋር አይታችሁ ከሆነ ቶታል ፕሮዳክትስ ብሎ ከዛ ፕራይስ ምናምን የሚለውን እዚህ ጋር ቶታል ፕሮዳክትስ ብሎ 3 ብሏል። 3ቱም ፕራይስ ጋር ያስቀምጣልኝ። ነገር ግን እኔ ይሄን ለብቻው እንዲያስቀምጥልኝ ከፈለኩ ምን ማድረግ እችላለሁ? እዚህ ቶታል ፕሮዳክትስ የሚለው ውስጥ መጣና ኮል ስፓን ኢኳል ቱ ቱል በለው። የመጀመሪያውን ሁለቱን እንዲወስድልኝ ነው። አሁን እዚህ ጋር መጥቼ እነዚህ አሁን 3 የተከፋፈሉ ናቸው። ግን ይሄን አሁን ሪፍሬሽ ባደርገው ቶታል ፕሮዳክትስ የሚለው ምን ወሰደልኝ? 2ቱን ኮለመኖች ወሰደልኝ። ይሄኛውንም አንድ ላይ ደምሮ ወሰደልኝ። ኮል ስፓን የሚለውን አትሪቢዩት ተጠቅሜ 2 ስለሰጠሁት 2ቱን ወሰደልኝ ስላልኩት ማለት ነው። ቴብል ለማስገባት በቀላሉ እነዚህን እንጠቀማለን። ሁሉንም ታጎች እንደዚህ በአንዴ ማወቅ አይጠበቅባችሁ። ጉግል እያደረጋችሁ መስራት ትችላላችሁ የከበዳችሁን ነገር። አሁን ደግሞ ተጠቃሚዎች ወይም ዩዘሮች መረጃ የሚያስገቡበትን ፎርም እንይ። ፎርም ዩዘሮች ሳይን አፕ እንዲያደርጉ፣ ሎጊን እንዲያደርጉ እንዲሁም ሬጂስተር እንዲያደርጉ እና ሰርች ለማድረግ በጣም ጠቃሚ ነው። ዋና የፎርም ታጎችን ስናይ ፎርም ራሱ አለ፣ ፊልድ ሴት አለ፣ ሌጀንድ አለ፣ ላብል አለ፣ ኢንፑት፣ ሴሌክት፣ ኦፕሽን፣ በተን፣ ቴክስት፣ ኤሪያ። እነዚህን ታጎች ተጠቅመን ፎርምን መስራት እንችላለን። ፎርምን ስናይ ፎርሙ ዋና መላ ፎርሙ ራፕ የሚያደርግልን ነው። ፊልድ ሴት ደግሞ ተዛማች ክፍሎችን ተመሳሳይ ስለሆኑ ፎርሞችን አንድ ላይ ሰብሰብ አድርጎ የሚይዝልን ነው። ሌጀንድ ደግሞ ለፎርማችን ስም ይሰጠዋል። ላብል ደግሞ ለእያንዳንዱን ለምንቀበለው ኢንፑት ላብል የምናደርግበት ወይም ስም የምንሰጥበት ነው። ይህ ለስክሪን ሪደሮች በጣም ጠቃሚ ነው። ኢንፑት ደግሞ ቀጥታ ዩዘሩ የሚያስገባውን የምንቀበልበት ነው። ሴሌክት ደግሞ አማራጭ ነው። ኦፕሽን ተጠቅመን አማራጭ ነገሮችን ሰዎች እንዲመርጡ ማድረግ የምንፈልገው ነገር ካለ ሴሌክት ታግ እንጠቀማለን። በተን ደግሞ ከጨረስን በኋላ ሰሚት ለማድረግ ነው የምንጠቀምበት። ቴክስት ኤሪያ ደግሞ ሜሴጆችን፣ ሰፋ ያለ ሜሴጆችን ሰዎች እንዲጽፉልን ከፈለግን ዌብሳይታችን ላይ ቴክስት ኤሪያ ማስቀመጥ እንችላለን። እሺ አሁን ከዩዘር ሳይን አፕ የሚያደርግበትን ፎርም እየሰራን አብረን እንሂድ። ፎርም ታግ እንከፍታለን።
ከዛ ፎርም ታጋችንን ሰፋ እናደርገዋለን እዚህ ውስጥ ስለምንሰራ። ከዛ ድጋሜ ደግሞ ፊልድ ሴት እናስገባለን። ፊልድ ሴታችንን እናሰፋና እዚህ ውስጥ ነው በፊልድ ሴት ሁሉንም ራፕ ስለምናደርገው ነው። ፊልድ ሴት ካስገባን በኋላ ለፎርማችን ስም እንስጠው። ሌጀንድን እንጠቀማለን። ሌጀንድ እዚህ ጋር ምን እንበለው? ስሙን ዩዘር ኢንፎርሜሽን እንበለው። ከዛ ያው መጀመሪያ የምንቀበለው ምንድነው? ፈርስት ኔም ነው። ፈርስት ኔም ለመቀበል እዚህ ጋር ላብል እንበለው። ላብል ታግ እንጠቀም። ላብል ፈርስት ኔም። ከዛ ኢንፑት እንቀበላለን። ኢንፑት ትክክለኛ ታጉል ከዩዘሩ የምንቀበለው ኢንፑት ነው። ኢንፑት እንበልና ኢንፑት ክሎዚንግ ታግ የለውም። ቀጥታ መቀበል ስለሆነ ምንም ክሎዚንግ ታግ የለውም። ነገር ግን እዚህ ውስጥ ምን እናስገባለታለን? መቀበል የምንፈልገው ምንድን ነው? ለምሳሌ ስም ስለሆነ ያ ቴክስት ነው። ስም የሚጻፈው ያው በቴክስት ስለሆነ ታይፕ እንልና ታይፕ አትሪቢዩት አለ። ከዛ ለዚህ ታይፕ አትሪቢዩት ቴክስት እንበለው። ቴክስት ነው ታይፑ እንለዋለን። ዩዘሩ ደግሞ ባዶውን እንዳይተውና ሰሚት እንዳደረግ ሎጊን ለማድረግ እንዳይሞክር ምን ማድረግ እንችላለን? እዚሁ ጋር ሪኳየርድ ብለን መስጠት እንችላለን። አሁን እችኑ በብራውዘር ከፍተን እንያት። እንምጣና እዚህ ጋር ሪፍሬሽ እናድርገው። ሪፍሬሽ እናድርገው። እዚህ ጋር ምን አለልን? ዩዘር ኢንፎርሜሽን ብሎ ፈርስት ኔም አለልን። አያችሁ ላብል ያደረገልን ከዚህ ይቀመጣል። ከዛ ኢንፑቱ ደግሞ እዚህ ጋር ፈርስት ኔም ይቀበላል ማለት ነው። አሁን እዚህ ጋር የምንፈልገው ፊደል እንደዚህ ስማችንን አበበ ከበደ ብሎ መጻፍ ይችላል ሰው። እዚህ ጋር ግን ባዶ ቦታ ሆነው ውስጡና አንዳንዴ እዚህ ውስጥ ምን ማድረግ እንችላለን? ፕሌስ ሆልደር የሚባል አትሪቢዩት እንጠቀምና ምን እንበለው? ፈርስት ኔም እንበለው። አብዛኛው ዌብሳይት ላይ በትክክል የምንጠቀምበት ነገር ነው። አሁን እዚህ ጋር ሪፍሬሽ ብናደርገው ቅድም እዚህ ውስጥ ኢንፑት ውስጥ የለም ነበረ ፈርስት ኔም የሚል። አሁን ግን ፕሌስ ሆልደር ለሚለው አትሪቢዩት ስለሰጠ ነው ፈርስት ኔም የሚለውን እዚህ ኢንፑት ውስጥ አስቀምጦልናል። እዚህ ጋር ደግሞ ሌላው ነገር እዚህ ጋር ላብል ብቻ ባንለው ጥሩ ነው። እዚህ ጋር ፎር የሚል አትሪቢዩት አለ። ፎር እንለውና ፈርስት ኔም እንበለው። ከዛ ፈርስት ኔም ካልን በኋላ እዚህ ኢንፑት ውስጥም ደግሞ ድጋሚ እንመጣና አትሪቢዩት እንጨምርለታለን። አይዲ እንልና አይዲውን ፈርስት ኔም እንለዋለን። ይሄ የተለመደ ነገር ነው። አይዲውን እዚህ ጋር ፈርስት ኔም ካልነው ላብሉን ደግሞ ፎር ፈርስት ኔም ማለት አለብን። ተመሳሳይ መሆን አለባቸው እነዚህ ነገሮች። አሁን ፈርስት ኔም ተቀብለናል። ላስት ኔም ደግሞ እንቀበል። እዚህ ጋር እንመጣና ኢንፑት እንለዋለን። ከዛ ኢንፑት ታጋችን ኦፐኒንግ ታግ ውስጥ ታይፑ ምንድነው የሚሆነው? ቴክስት ነው። ታይፑ ቴክስት ነው። ሰውየው ማስገባት ያለበት ቴክስት ነው። ከዛ ሪኳየርድ እንለዋለን። አስፈላጊ ነው፣ መግባት አለበት። ሳይገባ ሰሚት እንዳደረግ ነው ዩዘሩ ብያቸዋለሁ። ከዛ ፕሌስ ሆልደር ደግሞ ምን እንለዋለን? ላስት ኔም። እዚህ ጋር ካናት ኢንፑት ከመጻፋችን በፊት የረሳውን ነገር ላብል ማስገባት አለብኝ። ላብል እንለዋለን። ላስት ኔም እንበለው። ከዛ ኦፐኒንግ ታግ ውስጥ ፎር እንለውና ላስት ኔም እንበለው። ከዛ ኢንፑት ውስጥ ደግሞ አይዲ ላስት ኔም እንበለው። አሁን ሲንንም ድጋሚ በብራውዘር ከፍተን እንየው። አያችሁ አሁን ፈርስት ኔም አስገብቶልናል። ከዛ ደግሞ ላስት ኔምም ሰጥቶናል። ነገር ግን እዚህ ጋር ምን አድርጎብናል? ፈርስት ኔምንም ላስት ኔምንም አንድ መስመር ላይ ነው ያደረገብን። ይሄን እንዳያደርግልን ብሬክ የምናደርገው በምን ተጠቅመን ነው ብለናል። ከዚህ በፊት ብሬክ ታግ ተጠቅመን ነው ብለናል አይደለ? እዚህ ጋር ብሬክ ታግ እንጠቀማለን። እስኪ ደብል እናድርገው እንዲያራረቅልን ብሬክ ታግን ተጠቅመን አድርገነዋል። አሁን እስኪ ቼክ እናደርገው። አሁን ሪፍሬሽ ላድርገው። እዚህ ጋር ያውና ፈርስት ኔምንም ላስት ኔምንም አዲስ መስመር ላይ እንደውም ሁለቴ በመሃል ስፔስ ሰጣል። እሺ ከዛ ደግሞ ከዩዘር ምን እንቀበላለን? ኢሜይል እንቀበላለን አይደለ? ኢሜይል እንቀበላለን።
ላብል ልበለውና ፎር ላብል ፎር ኢሜይል ልበለው። ከዛ ልዝጋውና እዛ ኢሜይል ልበለው። ላብሉን አስገብቻለሁ። ከዛ ኢንፑቱን ላስገባ። ኢንፑት ታግ ውስጥ ምን አደርጋለሁ? ታይፕ ለውና ታይፑ ምንድነው? ኢሜይል የሚባል ታይፕ አለ። ኢሜይል ነው ማስገባት ያለበት። እዚህ ጋር መቶ ስልክ ቁጥር ቢያስገባ አይቀበለውም፣ ወይ ዝም ብሎ ቴክስት ብቻ ቢያስገባ አይቀበለውም። ኢሜይል ማስገባት አለበት። ከዛ አይዲ ልበለውና ኢሜይል አይዲውን ኢሜይል ልበለው። እዚህ ጋር ፎሩን ኢሜይል ስላልኩት አይዲውን ደግሞ ኢሜይል እለዋለሁ ማለት ነው። አሁን ፈርስት ኔም ላስት ኔም እና ኢሜይል ተቀብለናል። እዚህ ጋር ከዛ ምን ታግ እናስገባለን? ብሬክ እናደርገዋለን እንደተለመደው። ሁለቴ ብሬክ እናድርገው። ይሄንንም ብሬክ አድርገነዋል። ከዛ አሁን ደግሞ ምን እንቀበላለን? ኢሜይሉን ከተቀበልነው በኋላ ፓስወርድም እንዲያስገባ እንጠይቀው። ላብልም በለው ፎር ፓስወርድ እዛ ፓስወርድ ሶሪ፣ እዚህ እንትኑ ላይ ኢንፑት ታይቡ ላይ ለኢሜይሉ ምን አላልኩትም? ፕሌስ ሆልደር አልሰጠትም። ፕሌስ ሆልደር ልበለው እና ፕሌስ ሆልደሩ ምን ልበለው? ኢሜይል ልበለው። ፓስወርድ ላብሉን አርግቼለታለሁ። ከዛ ኢንፑት ታይፕ ልበለው እና ታይፑ ምንድነው? ፓስወርድ ነው። ታይፑ ፓስወርድ ነው። አይዲው ደግሞ ፓስወርድ ልበለው። አይዲው ፓስወርድ ልበለው። አይዲ የሚባለው ሲኤስኤስ ላይ ነው ብዛት ጊዜ የምንጠቀምበት። እንዴት እንደምንጠቀምበት ደግሞ እናያለን። አሁን ፓስወርድን ተቀብያለሁ። እዚህ ጋር አሁን ድጋሜ ብሬክ ታግል ልጠቀም። ብሬክ ላድርገው። ከፓስወርድ በታችም ቦታ እንዲሰጥልኝ ብሬክ አድርግቼዋለሁ። አሁን ደግሞ ይሄንንም በብራውዘር ቼክ እናድርገው፣ ሪፍሬሽ እናድርገው እና እንየው። አሁን እዚህ ጋር ላስት ኔም አለ፣ ከዛ ኢሜይል አለ፣ ከዛ ፓስወርድ አለ። አያችሁ ላስት ኔምን እና ኢሜይልን አንድ መስመር ላይ ያደረገልኝ። ብሬክ ታግረስታለሁ ማለት ነው። ላስት ኔም ይኸውና፣ ኢሜይል ይኸውና። በዚህ መሀል ብሬክ ታግል ላስገባላት። ቢአር ብሬክ ታግል ላስገባላት። አሁን እዚህ ጋር ደግሞ ቀጣይ ምን አስገባው? ምንድን ነው? ኤጅን እናስገባ። ላብል ፎር ልበለው እና ኤጅ ከዛ ኢንፑት ታይፕ። አሁን የኢንፑቱ ታይፕ ምንድን ነው? እዚህ ጋር ነምበር ነው አይደለ? ነምበር ልበለው። እሺ ከዛ ምን አለ? ፕሌስ ሆልደር አለ። ፕሌስ ሆልደሩን ኤጅ ልበለው። አይዲ አለ። አይዲውን ኤጅ ልበለው። መመሳሰል ስላለበት ፎሩ ጋር ለሰርች ኢንጂንም አሪፍ ነው እንደዚህ መመሳሰል። አሁን እስኪ በብራውዘር ከፍተን እንየው። ይህ መጥቻ አሁን ሪፍሬሽ ባደርገው ኢሜይል ይቀበልልኛል። ፓስወርድ አለኝ፣ ኤጅ አለኝ። ኤጅ እንደውም ቁጥርም አለው። እንደዚህ መጨመር ትችላላችሁ በቁጥር ስለሆነ። ራሳችሁም ደግሞ እንደዚህ ብላችሁ ማስገባት ትችላላችሁ። እሺ አሁን እድሜ ተቀብለናል። እዚህ ጋር ብሬክ እናድርገውና አሁን ደግሞ ምን እንቀበል? እስኪ ዝም ብለን አገራቸውን እንዲመርጡ እናደርጋቸው። ታይፕ ከሚያደርጉ ኢንስቲድ ኦፍ ታይፕ ከሚያደርጉ አገራቸውን እንዲመርጡ እናደርጋቸው። አሁንም ላብል እንላለን። ከዛ ፎር እንበለውና ካንትሪም በለው። ከዛ እዚህ ጋር ካንትሪ። ከዛ አሁን እንዲመርጡ ለማድረግ ምን ታግ እንጠቀማለን? ሴሌክት ታግ አለ። ሴሌክት የተባለ ታግ አለ። ከዛ ሴሌክቱን እንከፍተውና ሴሌክት እንዲያደርጉ የምንፈልጋቸውን ነገሮች እንነግራቸዋለን። እዚህ ውስጥ እንደ አማራጭ እናስቀምጥላቸዋለን። ምን በሚባል ኦፕሽን በሚባል ታግ ኦፕሽን እንለውና ኦፕሽን ውስጥ ለምሳሌ ኢትዮጵያ
ኦፕሽን 1 ኦፕሽን 2 ደግሞ እስኪ ዩኤስኤ ልበለው። ኦፕሽን 3 ደግሞ እስኪ ካናዳ ልበለው። 4 እናደርግላቸው እስኪ ኦፕሽኑን እሺ እንግሊዝ እንበለው። የፈለጋችሁትን ማድረግ ትችላላችሁ። ብቻ ዋናው ምንድነው ኦፕሽን መሆኑ ነው። ሰዎች የፈለጉትን ከዚህ ውስጥ ሀገራቸውን መርጠው እንትን እንዲያደርጉ ነው። አሁን ሪፍሬሽ አድርገው አሁን እዚህ ካንትሪ ብሎ እዚህ ጋር አማራጭን ያመጣልኝ። ከፊት ለፊት አይታችሁ ከሆነ ድሮፕ ዳውን አለ። ይሄንን ድሮፕ ዳውን ክሊክ ሳደርገው ኢትዮጵያ የሚል አለ፣ ዩኤስኤ፣ ካናዳ፣ እንግሊዝ። የፈለጋችሁትን ካናዳ ከሆነ ካናዳ ብላችሁ መምረጥ፣ ኢትዮጵያም ከሆነ ኢትዮጵያ ብላችሁ መምረጥ ትችላላችሁ። ግን አሁን እዚህ ጋር ላብሉን ከላይ የረሳነው ነገር ላብሉን ፎር ካንትሪ ብለህ ነው። እዚህ ጋር አይዲውን እንሰጠነው። አይዲውን ካንትሪ እንበለው። የሴሌክሽኖቹንም ቫሊዩ ደግሞ ለምሳሌ የኢትዮጵያን ኢትዮጵያን በለው። ኦፕሽን ኦፕኒንግ ታግ ውስጥ ነው። እሺ ቫሊዩ ዩኤስኤ በለው። ይሄ በኋላ ለሰሚት ስናደርግ ነው የምንጠቀምበት። ቫሊዩ ካናዳ ልበለው። ቫሊዩ እንግሊዝ ልበለው። አሁን ዋናው ዓላማው እዚህ ጋር ምንድነው ሴሌክት ማድረግ የሚቻለው እንዴት ነው፣ ድሮፕ ዳውን አሮ ማዘጋጀት የሚቻለው እንዴት ነው የሚለው ነው። ድሮፕ ዳውን ለማዘጋጀት ሴሌክት ታግን እንጠቀማለን ማለት ነው። ብሬክ እናድርገው። የመጨረሻው ደግሞ ቴክስት እንቀበል። ለምሳሌ ሜሴጅ ራይት አድርገው ለእኛ ሴንድ እንዲያደርጉልን እናድርጋቸው። ምን የሚባል ታግ አለ? ቴክስት ኤሪያ የሚባል ታግ አለ። እዚህ ጋር ላብል እንበለውና ፎር ሜሴጅ እንበለው። ሜሴጅ እንዲጽፉልን ስለፈለግን ነው። ከዛ ሜሴጅ ልበለው። ከዛ እዚህ ጋር ልምጣና ቴክስት ኤሪያ የሚባል ታግ አለ። አይዲው ምንድን ነው? አይዲ ሜሴጅ ነው። እንደዚህ እናድርገው። እዚህ ጋር ለሜሴጁ ፕሌስ ሆልደር እናስገባለን። ፕሌስ ሆልደር እንበለውና ፕሌስ ሆልደሩን ራይት ዩር ሜሴጅ ሂር እንበለው። አክቹዋሊ የፈለግነውን መጻፍ እንችላለን። አሁን እስቲ ይሄንን በብራውዘር ከፍተን እንየው። ለተለመደው ብራውዘራችን ላይ እንመጣና ሪፍሬሽ እናደርጋለን። አሁን እዚህ ጋር ምን የሚለን ሜሴጅ አለን። ሜሴጅም ሰው ራይት ዩር ሜሴጅ ሂር የሚለውን ማስገባት ይችላል ማለት ነው። እዚህ ጋር ስፔሊንግ ስህተት አለ፣ ሂር ለማለት ነው። አሁን እዚህ ጋር የሆነ ሰው ይመጣና ፈርስት ኔሙን ያስገባል፣ ላስት ኔሙን፣ ከዛ ኢሜይሉን ማስገባት ይችላል፣ ፓስወርድ ያስገባል፣ ኤጁን ማስገባት ይችላል፣ ከዛ ካንትሪ መምረጥ ይችላል። ከዛ ሜሴጅ ደግሞ ለእኛ መጻፍ የሚፈልገው ሜሴጅ ማድረግ ይችላል። ይህን ሁሉ ካስገባ በኋላ መጨረሻ ላይ እንደተለመደው ብሬክ ታግ እንጠቀም። ብሬክ እናድርገው እና መጨረሻ ላይ ምን ያስፈልገናል? ሰሚት የሚያደርግበት በተን ያስፈልጋል። በተን የሚባል ታግ አለ። በተን ታይፑን ምንድነው? ሰሚት ነው። ታይፑ ሰሚት ነው። ይህንን ክሎዝ እናደርገዋለን። እዚህ ጋር የምንበለው ሳይን አፕ እንበለው። ሰዎችን ሳይን አፕ ሲለው መረጃውን አስገብቶ ሳይን አፕ ሲለው ሳይን አፕ ማድረግ ይችላል ማለት ነው። አሁን ይህን ከፍተን በብራውዘር ሪፍሬሽ እናደርገው። አሁን እዚህ ጋር ሳይን አፕ የምትል በተን አለች። እዚህ ጋር ያለውን መረጃ ከሞላ በኋላ ሳይን አፕ የምትለዋን በተን ክሊክ ያደርጋል። ሳይን አፕ ማድረግ ይችላል ማለት ነው። እና ባዶውንም ደግሞ ሰሚት ማድረግ አይቻልም። ማወቅ ያለባችሁ ነገር
ባዶውንም ሰሚት ማድረግ አይቻልም። እዚህ ጋር ኢሜይል አለ። ለምሳሌ እዚህ ጋር ኢሜይል ያልሆነ ነገር አምጥቼ ዝም ብዬ ታይፕ አድርጌ እዚህ ጋር ሳይን አፕ ብለው ባዶ ነገር አክቹዋሊ እዚህ ጋር ማስገባትን ሳይን አፕ የምንለው ኢሜይሉ ትክክል አይደለም ብሎ ያመጣልና አክቹዋሊ ይሄ የሚሰራው በኳሊቲ በጃቫስክሪፕት ተጠቅመን ነው። ባክንድ ላይ ነው የሚሰራው። እነዚህ ምን እንደሚገባ ግን ኤችቲኤምኤል ላይ በዚህ መልኩ ፎርም ማዘጋጀት እንችላለን። እስካሁን ያየናቸው ታጎች ሁሉም ትርጉም አላቸው። ኤች1ን ብንወስድ ፓራግራፍን ብንወስድ ትርጉም አላቸው። አሁን ግን ትርጉም የሌላቸውን ጀነሪክ የሆኑ ሁለት የኤችቲኤምኤል ታጎች ዲቭን እና ስፓን። ዲቭን ስናይ ዲቭ ማለት ዲቪዥን ማለት ነው። ብሎክ ኤሌመንት ነው። አንድ ብሎክ ኤሌመንት ነው ማለት አዲስ መስመር ላይ ነው የሚጀምርልን ራሱን ነው የሚችለው። ለምንድን ነው የምንጠቀምበት? ተመሳሳይ ኮንተንቶችን ይዘቶችን አንድ ቦታ ሰብሰብ አድርገን ለማስቀመጥ ነው። ለምሳሌ የዌብሳይታችንን ሂደር በዲቭ ኤሌመንት ራፕ ማድረግ እንችላለን። ፎር ኤግዛምፕል ኢንስቴድ ኦፍ ዝም ብለን ኤች1 ከዛ እዚጋ ፍሬም ዶጆል በለው ከዛ እዚጋ ልምጣና በፓራግራፍ ደግሞ ፍሬም ልበለው ከዛ ፕሮፋይል ፒክቸር ላስገባ ኢሜጅ ማለት ነው። ኢሜጅ ለማስገባት ኢሜጅ ታግ እንደምንጠቀም አይተናል። እዚህ ኦፐኒንግ ታግ ውስጥ ኤስአርሲ የሚባል አትሪቢዩት አለ። ለእሱ ኢሜጅ ያለበትን ቦታ ነው የምንነግረው። ኢሜጅ ያለበት እዚሁ ከኢንዴክሱ ፋይል ጎን ስለሆነ የፋይሉ ኔም ደግሞ ፒኤስ ዶት ፒኤንጂ ማለት ነው። ፒኤስ ዶት ፒኤንጂ እያስገባለታለሁ። አሁን ይህንን ብንከፍተው ሶሪ በጣም ትልቅ አድርጎታል። እዚህ ጋር ዊድዙን ልስጠው። ዊድዝ ብዬ 200 ልስጠው። በጣም ኢሜጅን ትልቅ ስላደረገብኝ ማለት ነው። አሁን የሪፍሬሽ አድርገው ሪፍሬሽ አድርገው ኢሜጇን ፕሮፋይሏን ስሜን አስገባልኝ ማለት ነው። እዚህ ጋር አሁን ይሄንን እንደዚህ በዝርዝር ከምናስቀምጠው የሆነ ነገር ዲቭ እንጨምርበት። ዲቭ ታግ እናስገባ እና በዲቭ ታግ ራፕ እናድርገው። ዲቭ ታጋችንን እንከፍታለን። ከዛ እዚህ ጋር ኮንትሮል ኤክስ ብዬ አነሳው እና እዚህ ገብቼ ፔስት አደርገዋለሁ። አሁን ዲቭ ማለት ለምን መሰላችሁ? ለምሳሌ ቁምሳጥናችሁ ውስጥ የሆነ ቲሸርት የሚቀመጥበት ፓርት አለ፣ ጃኬቶች የሚቀመጡበት ፓርት አለ ምናምን። አሁን ቲሸርቶቹ ተመሳሳዩትን ቲሸርት ነው አይደለ አንድ ቦታ የምታስቀምጡት፣ ጃኬት የምታስቀምጡበት ውስጥ ቲሸርት አታስቀምጡት። ተመሳሳይ ነገሮችን በአንድ ቦታ ለማስቀመጥ ዲቭ ታግን እንጠቀማለን። ሁለተኛው ታግ ደግሞ ስፓን ነው። ስፓን ልክ እንደ ዲቭ ትርጉሙ የማይታወቅ ታግ ነው። ነገር ግን ኢንላይን ኤሌመንት ነው። ኢንላይን ኤሌመንት ነው ማለት ከሌሎች ጽሁፎች ጋር አብሮ ይሄዳል። አዲስ መስመር ላይ አይጀምርልንም ማለት ነው። አብዛኛው ጊዜ ሲኤስኤስ አፕላይ ለማድረግ ነው የምንጠቀምበት። ለምሳሌ የሆነ ፓራግራፍ አለ እንበል። እዚህ ፓራግራፍ ውስጥ ሄሎ ዜድ ቱዴይ ኢዝ ቢዩቲፉል ዴይ ልበለው። አሁን እቺ ቢዩቲፉል የምትለዋ ምን ማድረግ ፈለግኩኝ? ቀይ ማድረግ ብፈልግ ስፓን ታግን መጠቀም እንችላለን። ስፓን ታግን እጠቀማለሁ። ከዛ እቺ ቢዩቲፉል የምትለዋን ወርድ በዚህ ውስጥ አስገባታለሁ። ስፓን ታግ ውስጥ ከዛ ኦፕኒንግ ታግ ውስጥ ገባና ሲኤስኤስ አፕላይ ያደርግበታለሁ። ሲኤስኤስን ያው በስፋት የምናየው ሲኤስኤስ ፓፕ ላይ ይሄ የሚል ስለሆነ ማለት ነው። ስታይል እንልና ኢኳል ቱ ብለን ከለሩ ምን አድርግልኝ ኮለን አድርግና ሬድ አድርግልኝ እለዋለሁ። አሁን የቢዩቲፉልን ከለሯ ምን ያደርግልኛል? ሬድ ያደርግልኛል። አሁን ይሄን ሪፍሬሽ አድርገው እዚህ ጋር ቢዩቲፉል የምትለዋን ሬድ ከይዋን ከለሯን ቀይ ያደረገልኝ። ሰው ምንድነው ስፓን ማለት እዛ መስመር ላይ ነው፣ አዲስ መስመር ላይ ጀምርም ኢንላይን ኤሌመንት ነው። አንዳንድ ነገሮችን አፕላይ እንድናደርግ ያግዘናል ማለት ነው። ስፓን እና ዲቭ ኤሌመንት ጠቃሚ ታጎች ናቸው። ነገር ግን ትርጉም ያለው ታግ ካለ ትርጉም ያለውን ታግ ብትጠቀሙ ይመከራል። ለምሳሌ እዚህ ጋር ሂደር ሰክሽኑን ይሄኛው ሂደር ፓርት ነው አይደለ? ብዛት ጊዜ የሚቀመጠው እንደዚህ አይነት ኢንፎርሜሽን ኢንስቲድ ኦፍ ዲቭ ማለት ሂደር ብንለው አሪፍ ነው ብዬ ነው የማስበው። ከዛ ነው ሂደርን ብትጠቀሙ፣ ትርጉም ያለው ታግ ካለ ትርጉም ያለውን ታግ ብትጠቀሙ ዛት። አሁን ደግሞ በጣም አስፈላጊ የሆነውን ሴማንቲክ ኤችቲኤምኤል ኤሌመንት እንመለከታለን። ሴማንቲክ ማለት ትርጉም ማለት ነው። እነዚህ ታጎች ለብራውዘሩ፣ ለሰርች ኤንጂኖች እንዲሁም ደግሞ ለስክሪን ሪደር ለዓይነ ስውራን የዌብ ፔጁ ፓርት ምን እንደሆነ ያስረዱልናል። ዋና ዋና ሴማንቲክ ታጎች
ሂደር አለ፣ nav አለ፣ ሜይን አለ፣ ሴክሽን አለ፣ አርቲክል፣ አሳይድ አለ፣ ፉተር አለ። ላይ ከስማቸው መረዳት እንችላለን። ሂደር ላይ ያሉ ፓርቶችን ለመያዝ ነው። nav ደግሞ ሂደር ላይ ያለው ናቪጌሽን ለመያዝ ነው የምንጠቀምበት። ሜይን ደግሞ የዌብሳይቱ ሜይን ኮንተንት የምናስገባበት ነው። ሰክሽን ደግሞ የሜይን ኮንተንቱ የሆነ ፓርት ለምሳሌ አባውት ሰክሽን ሊሆን ይችላል፣ ቴስቲሞኒያል ሰክሽን ሊሆን ይችላል። እነዛን የምናስቀምጥበት ነው። አርቲክል ደግሞ አርቲክሎችን የምናስገባበት ነው። አሳይድ ደግሞ ከጎን ያሉ ጽሁፎችን ለመጻፍ የምንጠቀምበት ነው። ፉተር ደግሞ ከታች ኮፒራይት እና እንዲሁም አንዳንድ ሶሻል ሚዲያችንን የምናስቀምጥበት ታግ ነው። ልክ እንደ ስማቸው ማለት ነው። አሁን ይሄንን ከዲቭ አንጻር ስናየው ከዲቭ ታግ አንጻር ስናየው ዲቭ ብለን ለምሳሌ ይሄንን እንስራውና ይሄንን ኮፒ እናድርገውና ወደታች አሁን እዚህ ጋር ክላሱን ሂደርን በለው የዚህኛውን ክላስ ደግሞ ሜይንም በለው ናቭን በለው የዚህኛውን ክላስ ይሄ ሜይን ክላስ አርቲክል ልበለው። እዚጋ ደግሞ ክላስ ፉተር ልበለው እና ላይ እዚህ ጋር ክላስ እየሰጠናቸው ነው። ክላስ እና አይዲ ማለት ሲኤስኤስ አፕላይ ለማድረግ የምንጠቀምባቸው አትሪቢዩቶች ናቸው። ክላስ ተደጋጋሚ አንድ ዌብሳይት ላይ ተመሳሳይ ክላሶችን ልንጠቀም እንችላለን። አይዲ ግን አንድ አይዲ በአንድ ፔጅ ላይ መኖር ያለበት ግዴታ። አሁን እነዚህን አይተናቸው እነዚህን ዲቮይስ ናቸው። የመጀመሪያውን ሂደር ነው አለን ክላስ ሰጠነው። ይሄኛውን ናቭ ነው አለን። ይሄኛውን ሜይን ነው አለን። ይሄኛው ዲቭ ደግሞ አርቲክል ነው አለን። ይሄኛው ደግሞ ፉተር ነው ብለን ነገር ነው ክላስ ሰጠነው። ነገር ግን ይሄኛው በትክክለኛ ሴማንቲክ ኤችቲኤምኤል አገላለጽ ስንገልጸው እንዴት ነው የምንገልጸው? ሂደር ታግ አለ። እሱን ሂደር ታግ ውስጥ እናስቀምጠዋለን። ከዛ ሜይን ታግ አለን። ሴማንቲክ ኤሌመንት ስለሆነ ሜኑን እዚህ ውስጥ ነው የምናስቀምጠው። ከዛ ደግሞ አርቲክል አለን። እዚህ ጋር ፉተር አለን። አሁን እዚህ ሰክሽኑ የሚለውን ይህን አርቲክል የሚለውን እንዴት ነው የምናስቀምጠው? አክቹዋሊ አርቲክል ያው ሜን ውስጥ ስለሚቀመጥ እዚህ ሜን ውስጥ እናስገባዋለን። እንደዚህ እያደረግን ትርጉም ባለው መልኩ ነው የምንጠቀመው። ናቭን ብናይ ደግሞ ናቪጌሽን ያው ሂደር ውስጥ ነው የሚቀመጠው። እዚህ ጋር ናቭ ብለን እናስቀምጣለን። እነዚህን ታጎች ባንዳቸው እንዴት እንደምንጠቀምባቸው ፕሮጀክት ላይ አሁን ከዚህ ቀጥሎ ፕሮጀክት ላይ እናያለን። እያንዳንዳቸውን ወስደን እንዴት እንደምንጠቀምባቸው እንዴት እንደምንሰራባቸው እናያለን። አሁን እዚህ ጋር እነዚህ ዲቭ ክላስ እየሰጠን ሂደር ሜይን እና አርቲክል ፉተር ምናምን ያል ካልናቸው አንጻር ይሄኛው ለብራውዘሩም ለሰርች ኤንጂኑም ለስክሪን ሪደርም ግልጽ ነው። ለዛ ነው ሴማንቲክ ኤችቲኤምኤል ኤሌመንቶችን የምንጠቀመው እና አንድ ገጽ ስትሰሩ ከሴማንቲክ ኤችቲኤምኤል ኤሌመንት ጀምሩ። ለምሳሌ ቃና ስንጀምር ሁሌም ቢሆን ከሂደር ኤሌመንት ብትጀምሩ፣ በሂደር ታግ በሂደር ኤሌመንት ብትጀምሩ አሪፍ። እስካሁን መሰረታዊ የሚባሉ ኤችቲኤምኤል ታጎችን፣ ኤሌመንቶችን፣ አትሪቢዩቶችን ተምረናል። አሁን ደግሞ ፕሮጀክት አለን። ወደ ፕሮጀክታችን ነው ቀጥታ የምናየው። እስካሁን የተማርናቸውንም ያልተማርናቸውንም ጨምሮ ፕሮጀክታችንን ከዜሮ ጀምረን እንሰራለን ማለት ነው። ስለዚህ አሁን ፕሮጀክታችንን እንጀምር። ፕሮጀክት ሁሌም ስንጀምር አዲስ ፕሮጀክት ስንጀምር ምን እናደርጋለን ብለናል? ፎልደር ሁሌም ቢሆን መፍጠር ግዴታ ነው። እዚህ ጋር አዲስ ፎልደር ክሬት አደርጋለሁ ዴስክቶፕ ላይ ፖርትፎሊዮ ዌብሳይት ልበለው፣ ፖርትፎሊዮ ዌብሳይት ልበለው ፎልደሩን። አሁን ይህን ፎልደር በቪዥዋል ስቱዲዮ ኮድ ከፍተዋለሁ። ቪዥዋል ስቱዲዮ ኮድን መጣና እዚህ ጋር ከከፈቱት በኋላ ይሄን አንዴ ወደ ጎን ላድርገው። ፎልደሬን ድራግ አድርጌ ማስገባት እችላለሁ ማለት ነው። ከዛ ፎልደሬን ከከፈትኩኝ በኋላ ፋይል ክሬት አደርጋለሁ። እዚህ ጋር ከፍ እናድርገው ይሄን እንዲታያችሁ። እዚህ ጋር ፋይል ክሬት ማድረግ እችላለሁ። ፋይሉ ምን ልበለው? ኢንዴክስ ዶት
ኢንዴክስ ዶት ኤችቲኤምኤል እለዋለሁ። ፋይሌን ከከፈትኩ በኋላ መጀመሪያ የማድርገው ቦይለር ፕሌቴን ነው። ቤዚክ ስትራክቸሩን ነው የማስገባው። ቤዚክ ስትራክቸሩን በዚህ መልኩ አስገብቻለሁ። እዚህ ጋር ዶክመንት የምትለዋን ታይትሏን መቀየር አለብኝ በራሴ። ምን ልበለው? ማይ ፖርትፎሊዮ ልበለው። ከዛ እዚህ ቦዲ ታግ ውስጥ ስለሆነ የምንሰራ ቦዲ ታጋችንን እንደዚህ ሰፋ እናደርግና ዝግጁ እናደርጋለን። ይህ ቤዚክ የዌብ ፔጅ ስትራክቸር ነው። ሁሌም ቢሆን ከዚህ ነው መጀመሪያ ያለባቸው። ኮዳችንን ለመጀመር አሁን ሁሉንም ነገር ሬዲ አድርገናል። ፋይላችንን፣ ፎልደራችንን አዘጋጅተናል። አሁን የተሰጠንን ዲዛይን እያየን መስራት ነው የሚጠበቅብን። እዚህ ጋር ስንመጣ ከላይ ምን የሚል አለ? ኢሞጂ አለ። ከዛ ኤፍሬም ዶዮ የሚል አለ። ይችን እናስገባት መጀመሪያ። ከዛ በፊት ግን እዚህ ጋር ስናየው ኤፍሬም ዶዮ ይላል። ከዛ ሆም አለ፣ አባውት አለ፣ ስፒድ፣ ሰርቫይስ፣ ፕሮጀክት፣ ኤክስፒሪየንስ፣ ቴስቲሞኒያል እና ኮንታክት። እነዚህ ሊስቶች አሉ፣ አንኦርደርድ ሊስቶች ናቸው። በዛ ላይ ደግሞ ሊንክም ናቸው። አሁን ይህንን ፕሮጀክትስ የሚለውን ክሊክ ሳደርገው እዚህ ታች ፕሮጀክቴ ጋር አመጣልኝ። እዚህ ጋር መጥቼ ሰርቫይስስ ብለው ሰርቫይስ ጋር ይወስደኛል እና እነዚህን ለማድረግ ከማድረጋችን በፊት እነዚህን በምን ራፕ እናደርጋቸዋለን? በሴማንቲክ ኤሌመንት ተጠቅመን እነዚህ ራፕ እናደርጋቸዋለን። አሁን እዚህ ጋር ያሉት እነዚህ ምንድን ናቸው? ሂደር እና ይሄኛው ሂደር ነው። እነዚህ ሂደር ናቸው እና ይችኛዋ ደግሞ ናቪጌሽን ነው፣ ናቪጌት የምናደርግበት ነው። እነዚህን እንስራ። እዚህ ጋር እንመጣለን። ሂደር ታግ እንጠቀማለን መጀመሪያ ሂደር እንላለን። ከዛ ሂደራችንን እንከፍታለን። ከዛ ሂደራችንን ከከፈትን በኋላ እዚህ ጋር የመጀመሪያውን ላፕቶፕ እና ኤፍሬም ዶዮ የምትለዋን እንድትይዝልን ደግሞ አዲስ ዲቭ እንክፈት። ዲቭ ከዛ እዚህ ዲቭ ውስጥ ደግሞ ከላይ በዲቭ አረኩኝና ኢሞጂዋን እና ኤፍሬም ዶዮ የሚለውን አስገባሁት። ይችኛዋን ማለት ነው። ነገር ግን ይችኛዋ ምንድነች? ቦልድ ነች። እችን ኤፍሬም ዶዮ የሚለውን ቦልድ ለማድረግ ምን እንጠቀማለን? ስትሮንግ ታግ እንጠቀማለን። ይሄን ኤፍሬም የሚለውን እዚህ ውስጥ አስገባዋለሁ። ይችኛዋን ደግሞ ላፕቶፕ ብቻ እንዳትሆን እና ምን እናደርጋለን? ስፓን ታግ እንጠቀምና እናስገባታለን ይችን። አሁን ላፕቶፕን ኢሞጂዋን በስፓን ታግ አድርገን ኤፍሬም ዶዮ የሚለውን በስትሮንግ አደረግነው። እስቲ ይሄንን ኮንትሮል ኤስ ሴቭ አድርገን በቪዥዋል ስቱዲዮ ኮድ ከፍተን እንየው። ሪቪል ኢን ፋይል ኤክስፕሎረር ልበለው። ከዛ ይሄን ደብል ክሊክ አድርጌ ይቻትና የተሰጠችን እቺ ነች። እኛ እቺኛውን አስገብተናል። በመቀጠል እነዚህ ሊስቶቹን እንደምንዘረዝረው ሊስቶቹ ናቪጌሽን ናቸው። ክሊክ ሲደረጉ ወደ ሌላ ቦታ የሚወስዱ ወደ ሌላ ሰክሽን የሚወስዱ ናቸው። ናቪጌሽን ናቸው። እዛው ሂደር ውስጥ በናቪጌሽን ሊንክ እንጠቀምና ራፕ እናደርጋቸዋለን። እዚህ ጋር ናቭ እንልና ከዛ እዚህ ውስጥ ሊስትም ናቸው ሊንክም ናቸው። አንኦርደርድ ሊስት ናቸው። አንኦርደርድ ሊስት ናቸው። ከዛ ሊስት ናቸው። እንዲሁም ደግሞ ሊንክ ናቸው። ሊንክ እንዴት ነው የምናስገባው? በአንከር ታግ ነው አይደለም የምንጠቀመው። አንከር ታግን ተጠቅመን ነው የምናስገባው። እዚህ አንከር ታግ ውስጥ እንመጣና ምን እንበለው? ሆም እንበለው። ይሄ ዋናው ገጹ ነው። ሆም እንበለው፣ ካናት ማለት ነው። እዚህ ሊንክ ውስጥ ደግሞ እንመጣና ኤችሬፍ እንበለው እና ምን ልበለው? ሃሽታግ ሆም ልበለው። ሃሽታግ ሆም። አሁን ይችን ሃሽታግ ሆም ለምን እንዳደረግናት በኋላ እናያታለን። እዚሁ ፔጅ ላይ ለምን እንደምትጠቅመን ክሊክ ስናደርግ ወደዛ እንድትወስድ እንደምትጠቅመን አክቹዋሊ፣ ግን እንዴት እንደምንጠቀምባት እናያታለን። ከዛ ሁለተኛው ሊስት ደግሞ እንዴት ነው? ሊስት አለ። ከዛ አንከር ታግ አለ። አባውት ነው። ኤችሬፍን ደግሞ ሃሽታግ አባውት ነው። ኤችሬፍ ሃሽታግ አባውት። እዚህ ጋም ደግሞ ሊስት እንስራና ስኪልስ እንበለው። ስኪልስ ኤችሬፍ ሶሪ ሃሽታግ ረሳው። ሃሽታግ እንዳትረሱ። ከዛ ሁለተኛው ሊስት ደግሞ
ሰርቫይስስ ነው ሁለተኛው። እዚህ ጋር እንካርታጎስ ኤችሬስ እንበልና ሃሽታግ ሰርቫይስስ አሁንም እናስገባ ኤችሬስ እንበለው። ፕሮጀክት እና ኤክስፒሪያንስ አሉ። ፕሮጀክትስ ኤክስፐሪያንስ አለ። ሊንኩ ኤችሬስ ሃሽታግ ኤክስፒሪያንስ ይሆናል። እሺ ቴስቲሞኒያል እና ኮንታክት ይቀሩናል። እዚህ ጋር ቴስቲሞኒያል ኤችሬስ እንበለው እና ከዛ ሃሽታግ ቴስቲሞኒያል እንመጣና ኮንታክት ይቀረናል። የመጨረሻ ከሊስቶች ውስጥ ኮንታክት ኤችሬስ ሃሽታግ ኮንታክት አሁን ናቪጌሽኖቹን አስገብተናል። ይሄንን አሁን ኮንትሮል ኤስ አርግተን በእንትን ሄደን ቼክ ብናደርገው ይሄኛው ዲዛይኑ ነው የተሰጠን ዲዛይን ነው። ይሄ ደግሞ ይሄን አሁን ሪፍሬሽ ብናደርገው ምን አስገብተናል? እዚህ ጋር ሆም አስገብተናል፣ አባውት፣ ስኪል፣ ሰርቫይስ፣ ፕሮጀክት፣ ኤክስፔሪየንስ፣ ቴስቲሞኒያል እነዚህን አስገብተናል። ኮንታክት እዚህ ጋር ሊንክ አልሆነችም። አይ ቲንክ ሊንክ ረስተናል መሰለኝ። እዚህ ጋር ኮንታክት ሊንክ ነች፣ እኛ ጋር ግን ሊንክ አላደረግናትም። ሄደን አንዴ እናስተካክል። እዚህ ጋር ኤፍ ረስቼ ነው ኤችሬስ ስጽፍ ኤፍ ረስቼ ነው። ሶሪ ጋይስ። ያው እናንተ የሚያጋጥማቸው እንደዚህ ነው የሚለመደው። ኮንታክት የሚለው አሁን እነዚህ ሊስቶቹን አስገብተናል። እዚህ ጋር ሂደራችንን በቀላሉ ሰራን ማለት ነው። ኮዱን ከፈለጋችሁ ዲስክሪፕሽን ላይ አስቀምጥላችኋለሁ መጨረሻ ላይ። ሂደራችንን ከጨረስን በኋላ ወደ ሜይን ነው የምንሄደው። በመቀጠል የምንሰራው የትኛውን ነው? እችን ነው የምንሰራው። ሃይ አም ፍሬም ከሚለው እስከሚለው ከዚህ እስከ ፎቶ አንስቶ አንድ ሰክሽን ነች። እችን እንሰራለን። ሜይን ውስጥ ነው ያለው። መጀመሪያ ሜይን ታግ እናስገባለን። እዚህ ጋር እንመጣና ከሂደር እንወጣና ሜይናችንን እንከፍትና እዚህ ጋር ከዛ ሴክሽን ነው። ሜይን ውስጥ ብዙ ሴክሽኖች አሉ። አባውት ሴክሽን አለ፣ ቴስቲሞኒያል አለ፣ ኮንታክት አለ፣ ፎርም አለ። ይሄኛው ደግሞ አንደኛው ሴክሽን ነው። ሴክሽን እንበለውና ሴክሽን ሴማንቲክ ታግ እንጠቀማለን። ሴክሽን እንበለውና ሴክሽን ከከፈትን በኋላ ሴክሽናችን ካስገባን በኋላ ይሄን ታይትሉን ነው። ታይትሉ ትልቅ ታይትል ነው። በኤች1 ነው የምናስገባው። እንመጣና በኤች1 እናስገባለን። ኤች1 ታግ እንጠቀምና ኤች1 ሃይ ይላል። ሃይ አም ኤፍሬም ይላል። ከዛ የሚገባው ቀጥሎ ደግሞ ፍሮንቲን ዴቨሎፐር ኤችቲኤምኤል። ይሄንን አሁን ቴክስቱን ከምንጽፍ ኮፒ እያደረግን እንውሰደውና እናስተካክላለን። አሁን እዚህ ጋር ፍሮንቲን ዴቨሎፐር የሚለው ቦልድ ነው። ይሄኛው ፓራግራፍ ነው። ፍሮንቲን ዴቨሎፐር የሚለው ደግሞ ቦልድ ነው። እዚህ ኮዳችን ጋር እንመጣና ከኤች1 በታች ፓራግራፍ እናስገባለን። ፓራግራፍ ታግ ከዛ ቴክስቱን ፔስት እናደርጋለን። ግን ፍሮንቲን ዴቨሎፐር የምትለዋ ደግሞ ስትሮንግ ስለሆነች ቦልድ ስለሆነች ቦልድ ለማድረግ ደግሞ ስትሮንግ ታግ እንጠቀማለን ብለናል። ስትሮንግ ታግ እንጠቀማለን። ፍሮንቲን ዴቨሎፐር የምትለዋ እንትን እናንሳትና እዚህ ስትሮንግ ታግ ውስጥ መሀል እናስገባታለን። አሁን እስኪ ቼክ እናድርገው። እዚህ የራሳችን ጋር እንምጣና ሪፍሬሽ እናድርገው። ኤፍሬም ይላል። ከዛ ፍሮንቲን ዴቨሎፐር እና ቴክስቷን በተመሳሳይ ሁኔታ ገብቶልኛል ማለት ነው። በመቀጠል ደግሞ እችኛዋን የምናስገባው ኢሜጇን እና ኢሜጇ ደግሞ ምን አላት? ካፕሽን አላት እዚህ ጋር ከታች። ኢሜጇን ከነ ካፕሽኗ ነው የምናስገባው። እቺን ቴክስቷን ኮፒ እናድርጋት። እቺ ቴክስት ያው ኢታሊሳይዝ ተደርጋለች። እኛም ኢታሊክ እንድትሆን አድርገን ነው የምንጽፋት። እንመጣለን እዚህ ጋር ፓራግራፍ እናስገባታለን። ከዛ ኢታሊክ ስለሆነች ደግሞ ኢኤም ታግ እንጠቀማለን። እዚህ ኢኤም ታግ ውስጥ እንጽፋታለን ማለት ነው እንዲሁ እንዳለች። ከዛ ኢታሊክ ትሆንልናለች።
አሁን ቼክ ማድረግ እንችላለን። እዚህ መጠን የራሳችንን ሪፍሬሽ አድርገን ብናየው ያው በዚህ መልኩ ተመሳሳይ ብለን ቀጣይ ኢሜጁን ከነ ካፕሽኑ ነው የምናስገባው። ኢሜጅ ከነ ካፕሽኑ ለማስገባት ፊገር የሚባል ኤችቲኤምኤል ኤሌመንት አለ። ፊገር የሚባል ኤችቲኤምኤል ኤሌመንት አለ። እሱን እንከፍትና እዚህ ጋር እዚህ ውስጥ ኢሜጅ ታግን እንጠቀማለን። አይኤምጂ ብለን ከዛ ኢሜጅ ውስጥ ኤስአርሲ የኢሜጁን ሶርስ እንነግረዋለን። አሁን ኢሜጅ ስለሌለን እስቲ ከኢንተርኔት ላይ ሰርች አድርገን እናምጣ። እዚህ ጋር እናምጣና ፕሮፋይል ኢሜጅ ብለን ሰርች እናድርግ ዝም ብለን። እስቲ የዚህን ሰውዬ እናስገባ። ይህንን ሴቭ ኢሜጅ አስ እንበለው። ከዛ እዚህ ዳውንሎድ ውስጥ ዝም ብዬ ፒኤስ ልበለው። ዳውንሎድ አደረጋለኝ። ፒኤፍ ብዬ ዳውንሎድ አድርጌዋለሁ። አሁን እዚህ ዳውንሎድ ፎልደር ውስጥ መጥቼ አለ ይኸውና፣ ይህንን ኤክስትራ አድርገውና ከትል አድርገውና ከዚህ ጋር እዚህ ፎልደሪ ውስጥ ልጨምረው። እዚህ ፖርትፎሊዮ ዌብ የሚለው ቅድም ክሊክ ያደረኩት ፎልደሪ ውስጥ ልጨምረው። አሁን እዚህ ጋር ጨምሬዋለሁ። ቪዥዋል ስቱዲዮ ኮድ ስቴጅ ቼክ አደረገው ይመጣልኛል። ይኸውና ፒኤስ ብሎ ገብቶልኛል ኢሜጅ። እዚህ ጋር ሶርሱን ps.avi ብዬ ልስጠው እና ካፕሽኗን ደግሞ ለማስገባት ምን የሚል ታግ አለ? ፊግ ካፕሽን የሚል ታግ አለ። እዚህ ውስጥ እናስገባለን። እጄ ኮፒ አድርግቼ አመጣዋለሁ። እዚህ ጋር ይሄንን ኮፒ አድርግቼ ልውሰደው ኢሜጁን። ከዛ እዚህ ጋር ፔስት አደርግለታለሁ። አሁን እስቲ ቼክ እናድርገው። ፊግ ካፕሽን ብለን አስገብተናል። የእኛን አሁን ሄደን ሪፍሬሽ እናድርግና ቼክ እናድርገው። ኢሜጁን አስገብቶኛል፣ ግን ሳይዙን መቀነስ አለብን። ሳይዙን መቀነስ አለብን። እዚህ ኢሜጅ ሶርስ ውስጥ ዊድዝ እንበልና ዊድዝን ስንት እንስጠው? እስቲ 200 እንስጠው። ይበቃዋል። 200 በቂ ነው። 200 በቂ ነው። 200 እንስጠው። አሁን ይሄንን ሪፍሬሽ ላድርገው። አስገባልኝ። ያው ከታች ኤፍኤምዶ ይላል ኮንቲኒ ዴቨሎፐር ብሎ ካፕሽኑንም አስገባልኝ ማለት ነው። እዚህ ጋር ለሴክሽኑ አይዲ እንስጠው። አይዲ ብለን ምን እንበለው? ሆም እንበለው። ለምንድነው ሆም ያልነው? እዚህ ጋር ከላይ ሊስቶችን ስንዘረዝር እዚህ ጋር ለሊንኩ ሆም ለሚለው ሊንክ አትሪቢዩቱን ለኢትሬፉ ምንድነው የሰጠነው? ሃሽታግ ብለን ሆም ነው ያልነው። እቺኛዋ ሊንክ ክሊክ ስትደረግ ቀጥታ የት ይሄድልናል ማለት ነው? እዚህ ጋር አይዲውን ሆም ለሰጠነው ጋር ተመሳሳይ ስለሰጠነው ነው። እዛ ጋር ክሊክ ሲደረግ ሊንኩ ወደዚህ አይዲ እንዲመጣልን እዚሁ ፔጅ ላይ እንዲሄድልን አደረግነው ማለት ነው። ለዛ ነው የተጠቀምናት ሃሽታግ ብለን ሆም ያልነው። ኦኬ፣ ቀጥለን ደግሞ አባውት ሰክሽን እንደምንሰራው አባውት የሚለውን ይህን ሰክሽን ነው የምንሰራው። ይሄ ራሱን የቻለ ሰክሽን ነው። አንድ ተዛማች ርዕስ ነው። ስለ እኔ ነው የሚያወራው። ይሄ እንበልና ለራሱ ሰክሽን ክሬት እናደርግለታለን። ከዛ ታይትል አለው አባውት የሚል። እዚህ ጋር እንምጣና ከዚህኛው ከላይኛው ሰክሽን እንወጣና አዲስ ሰክሽን ክሬት እናደርጋለን። ሰክሽን እንበለው። ከዛ አይዲውን አይዲ እንስተውና አይዲው የምንበለው አባውት እንበለው። እዚህ ሰክሽን ውስጥ ስለ አባውት እንሰራለን ማለት ነው። የመጀመሪያው ታይትል ነው። ታይትል ያው አንድ ኤች1 ነው የምንጠቀመው ብለናል አንድ ፔጅ ላይ። ይሄንን በኤች2 እናድርገውና ምን እንበለው? አባውት ሚ ነው የሚለው። አባውት ሚ ይላል። ከዛ ቼክ እናድርገው ድጋሚ። ከዛ አባውት ሚን አስገብተናል። አሁን እዚህ ጋር ይሄን አይታችሁ ከሆነ እየተቀመጠው ምንድነው? የሆነ ተርም አለ፣ ከዛ ዴስክሪፕሽን አለው። እዚህ ጋር ተርም አለ፣ ዴስክሪፕሽን አለው። እዚህ ጋርም ተርም አለ፣ ዴስክሪፕሽን አለው። እንደዛ ነው ይሄ ነገር። ዴስክሪፕሽን ሊስት ይባላል። እና ዴስክሪፕሽን ሊስት ደግሞ እንዴት እንደምንሰራ አይተን ነበረ። አሁን ከዚህ በፊት እዚህ ጋር እንመጣና ዴስክሪፕሽን ሊስት እንከፍታለን። ከዛ ዴስክሪፕሽን ተርም አለ፣ ታይትሉን የምንጽፍበት ዴስክሪፕሽን ተርም አለ። ከዛ ዴስክሪፕሽን ተርሙ ምንድነው? የመጀመሪያው ስናየው ፎከስ ይላል። ይህን ኮፒ እናድርገውና እንውሰደው። ዴስክሪፕሽን ተርሙ ፎከስ ይላል። ከዛ ዴስክሪፕሽን ዴፊኒሽን አለ። ዴስክሪፕሽን ዴፊኒሽንን ተጠቅመን ደግሞ ዴፊኒሽኑን እናስገባለታለን። የትኛውን? ይሄንን እናስገባለን።
ይህን ኮፒ አድርገን እንወስድና እዚህ ጋር እናስገባለታለን። አሁን አንደኛውን ጽፈናል፣ ሁለተኛውንም እናስገባ። እዚህ ጋር እንምጣና ዲስክሪፕሽን ሊስት ውስጥ እዛው ዲስክሪፕሽን ተርሙ ምንድነው? እዚህ ጋር እንደ ቼክ እናድርገው። ሎኬሽን አለ። እችንም ኮፒ እናድርጋት። ኮፒ አድርገን እንሰዳት። እዚህ ጋር ፔስት እናድርግለት። ከዛ ዲስክሪፕሽን ዴፊኒሽን ደግሞ አለ። ዲስክሪፕሽን ዴፊኒሽኑን አሁንም እሱንም ኮፒ አድርገን እናምጣ። ከመጻፍ ኮፒ ማድረጉ ይቀላል፣ ለፍጥነት ነው። እናንተ ግን እየጻፋችሁ ማምጣት ማድረግ ትችላላችሁ። ይኸውና ጽፍ ያስገብቼለታለሁ። ሌላም አለው አንድ ኤክስፒሪየንስ አለው። ዲስክሪፕሽን ተርም እንበለው። እሱንም ኮፒ እናድርገው። ኮፒ አደርገዋለሁ ሁለቱንም። ቆይ አንዴ ኮፒ አድርጌ ልውሰደው። ሁለቱንም። እዚህ ጋር መጣና ይሄኛውን ፔስት አደርግለታለሁ። ከዛ ዲስክሪፕሽን ዴፊኒሽን ደግሞ እዚህ ጋር መጣና ይሄኛው +4 years ኤክስፒሪየንስ የሚለውን ፔስት አደርግለታለሁ ማለት ነው። አሁን የምናስገባው ደግሞ ይሄኛውን ነው። አይ ቢሊቭ ዛት ግሬት ዌብሳይት ምናምን የሚለውን ይሄንን እናስገባለታለን። እዚህ ጋር 100% ዊዝ HTML የሚለው አለ። ይሄኛው ቦልድ ነው። ይሄንን ቦልድ እናደርገዋለን። እንዴት ነው የምናስገባው? እዚህ ከዲስክሪፕሽን ሊስት ውስጥ እንወጣና አሁን ዲስክሪፕሽን ስላልሆነ ይሄኛው ሊስት ስላልሆነ ፓራግራፍ ታግ እናስገባለን። እዚህ ውስጥ ኮፒ ያደረግነውን ፔስት እናደርገዋለን። እዚህ ዋን ላይን ላይ ስላደረገብን እንመልሰው እና ወደታች። አሁን እዚህ ጋር 100% ዊዝ HTML የምትለዋ ቦልድ ነች። እሷን ቦልድ ለማድረግ ምን እንጠቀማለን? ስትሮንግ ታግ እንጠቀማለን። ይሄንን HTML 100% የሚለዋን ኮፒ እናደርግና እዚህ ውስጥ እንወስዳታለን። አሁን እስቲ ምን ቀረት? ኦኬ እችኛዋ ትቀረናለች። እሷንም ለማስገባት ፓራግራፍ ታግ እንጠቀማለን። እዚህ ፓራግራፍ ውስጥ ፔስት አደርገዋለሁ። አሁን ይሄንን ጨርሰናል። አሁን ይሄን አስገብተን ጨርሰናል። አባውት ሰክሽንን እስቲ ሪፍሬሽ እናድርገው። ይሄው በዚህ መልኩ አስገብተናታል ማለት ነው። እሺ አባውት ሚ ሰክሽንን በዚህ መልኩ ጨረስነው። ሌላው ደግሞ እኔ እዚህ ጋር እቺን የኮፒራይቷን ምልክት እኔ ኮፒ አድርጌ ስለወሰድኳት ነው። እናንተ ግን ማስገባት ብትፈልጉ እንዴት ነው የምታስገቧት? እዚህ በኮፒራይቷ ቦታ ትመጡና ይሄን ሳይን ታስገባላችሁ። ከዛ ኮፒ ትላላችሁ። እዛ እቺኛዋን ምልክት ስታስገቡለት ኮፒራይትን በራሱ ያስገባላችኋል። አሁን መጥቼ እዚህ ጋር ሪፍሬሽ ባደረገው ያው ኮፒራይትን በራሱ አስገባልኝ። ቅድም ኮፒ አድርጌ ነበር የወሰድኩት። አሁን ግን ራሳችሁ ማስገባት ስትፈልጉ በዚህ መልኩ ማስገባት ትችላላችሁ። እና እቺ እንደ ምልክትንም ደግሞ በዚህ መልኩ ማስገባት ትችላላችሁ። እንዴት ነው ማስገባት የምትችሉት? አሁን እዚህ ጋር እንደ ቀጥታ ጽፌያት ነው። እቺን ላጥፋትና እዚህ ጋር መጥቼ እንደላለው ከዛ AMP ከዛ እቺን አስገባለታለሁ። እንደን ራሱ ያስገባልኛል ማለት ነው። አሁን እዚህ ቼክ ላድርገው የራሴ ላይ ሪፍሬሽ ላድርገው። እዚህ ጋር እንደ ሳይንን ራሱ አስገብቶልኛል። እሺ ቀጥለን ደግሞ እዚህ ኮር ስኪልስ የሚለውን ይሄኛውን ሰክሽን ነው የምንሰራው። እንደተለመደው ራሱን የቻለ ሰክሽን ስለሆነ እዚህ ጋር እንመጣና ሰክሽን እንላለን። ሴክሽን አይዲውን ስኪልስ ልበለው። ከዛ ሰክሽናችንን ከፍተና ሰክሽናችንን ውስጥ እንሰራለን። የመጀመሪያ የምናደርገው ነገር ያው ዲዛይን እያየን ስለምንሰራ ነው። ኮር ስኪልስ የሚል ታይትል አለው። ታይትሉን በH2 ነው የምንጽፈው። በH2 ነው። እዚህ ጋር ኮር ስኪልስ ብዬ ጽፌያለሁ። ከዛ ደግሞ ምን አለው ይሄ ነገር ቴብል ነው። ቴብል እንዴት እንደምናስገባ በዛሬው ቪዲዮ አይተን ነበረ። በቴብል ነው ይሄንን የምንሰራው ይሆናል ማለት ነው። ስለዚህ ይሄንን በቴብል ለመስራት መጀመሪያ ምን እናደርጋለን? ቴብል ታግን ከፍታለን። ከዛ ምን አለ ቴብል ሂድ አለ አይደለ? ሂድ አለው የራሱ ርዕስ አለው። ቴብል ሂድ እንላለን።
ቴብል ሂዳችንን እንከፍታለን። አሁን ቴብል ሂዳችን ይሄ ነው። ይሄኛው የመጀመሪያው ሮው ምን አለው? ስኪል አለው፣ ፕሮፊሸንሲ እና ይርስ አለው አይደለ? እሱን እናስገባ። ቴብል ሂድ ውስጥ ቴብል ሮው እንልና ቴብል ሮው ከከፈትን በኋላ አንዱ ሴል አንደኛው ምንድነው የሚለው? ቴብል ሂድ እንልና ከዛ ስኪል ፕሮፊሸንሲ እና ይር ስኪል ከዛ አሁንም ቴብል ሂድ ፕሮፊሸንሲ አሁንም ቴብል ሂድ ይር። አሁን የመጀመሪያውን ሮው አስገብተንላታል። ቼክ እናድርገው መግባት አለመግባቱን። እዚህ ጋር መተን ሪፍሬሽ እናድርግ። እዚህ ጋር ኮር ስኪልስ ይላል። ከዛ ስኪልስ አለ፣ ፕሮፊሸንሲ አለ፣ ይርስ አለ። ስለዚህ ከዚህ ጋር ተመሳስሎናል። ስኪል ፕሮፊሸንሲ እና ይርስ። ቴብል ቦዲ ውስጥ ደግሞ ምን አለ? HTML5 ኤክስፐርት 5 ዓመት ይላል። ከዛ ከቴብል ሂድ እንወጣና ቴብል ቦዲ ታግ እንከፍታለን። እዚህ ቴብል ቦዲ ውስጥ የመጀመሪያው ቴብል ሮው ምን ይይዛል? HTML5 ነው አይደል ያለው? ቴብል ዳታ HTML ነው። HTML5 ነው አክቹአሊ HTML5 ነው። ፕሮፊሸንሲው ደግሞ ኤክስፐርት ነው። ከዛ 5 ዓመት ቴብል ዳታ እንልና ኤክስፐርት ነው። አሁንም ቴብል ዳታ እንበልና ስንት ዓመት ነው? 5 ዓመት ነው። 5 ዓመት ነው። ሁለተኛው CSS ፍሌክስ ቦክስ ነው። አድቫንስድ 4 ዓመት። አሁን ከዚህኛው ከመጀመሪያው ቴብል ሮው እንወጣና አሁን አዲስ ቴብል ሮው እንከፍታለን። ቴብል ሮው ከዛ ቴብል ዴታ አለ። ቴብል ዴታ CSS ፍሌክስ ቦክስ ነው የመጀመሪያው ዳታ። ከዛ አሁን ቴብል ዳታው አድቫንስድ ነው። ከዛ ስንት ዓመት ነው የሚለው? አሁን ደግሞ ቴብል ዳታው ስንት ዓመት ነው የሚለው? 4 ዓመት ነው የሚለው። እሺ ከዛ ጃቫስክሪፕት አለ ኢንተርሚዲየት 3 ዓመት። ሁለተኛው ቴብል ሮው ላይ እንከፍትና ከዛ ቴብል ዳታ ጃቫስክሪፕት ES6 ነው የሚለው ES6 ክላስ። ከዛ ፕሮፊሸንሲው ደግሞ ኢንተርሚዲየት ነው። ይርስ ደግሞ 3 ዓመት ነው። ቴብል ዳታ 3 ዓመት። አሁንም ቀጣይ ቴብል ሮው ላይ እንግባ። አዲስ ቴብል ሮው እና ቴብል ዳታ አክሰሲቢሊቲ አድቫንስድ 2 ዓመት ይላል። እዚህ ጋር ኤሪያ ዩኒቨርሲቲ ነው። እሺ አሁን ቴብሉን አስገብተናል። አሁን የኛውን ቴብል ጨርሰናል። እስኪ እኛ ቼክ እናድርግ የራሳችንን። እዚህ ጋር ሪፍሬሽ እናድርግና አሁን ያውና HTML ኤክስፐርት ቴብሉን በሚገባ አስገብተናል። ተመሳሳይ ነው፣ ምንም ልዩነት የለውም። አሁን ደግሞ እስቲ እቺኛዋን እናስገባው። ቱልስ እንደ ቴክኖሎጂስ የሚለውን ይሄኛው ቱልስ እንደ ቴክኖሎጂስ የሚለው ታይትሉ አነሰ ስለሚል እንዲሁም ደግሞ እዚህ ኮር ስኪልስ የሚለው ሰክሽን ስር ስለሆነ ይሄኛውን H2 ስለተጠቀምን ይሄኛው ደግሞ ሰብ ንዑስ ርዕስ ስለሆነ H3 ተጠቅመን እንጽፈዋለን፣ እናስገባዋለን። ይሄን ኮፒ እናድርግና እንውሰደው። ከዛ እዚህ ከቴብል ውስጥ እንወጣለን። እዛው ሰክሽን ውስጥ እያለን እዚህ ጋር H3 ልበለውና ፔስት ላድርግላት። ይችን እንደ ሳይን እንዴት ነው የምንጽፋት? እንደናረግና AMP እዛ እችኛዋን ስናስገባለት በዚህ መልኩ እንዲያስገባልን እናደርገዋለን። ከዛስ ሊስት ናቸው አይደለ? እነዚህኞቹ ሊስት ናቸው። እነዚህን በአንኦርደርድ ሊስት ስለሆኑ በአንኦርደርድ ሊስት እናደርጋቸዋለን። ኮፒ እናድርግና እንውሰዳቸው ቴክስቶቹን።
እዚህ ጋር እንመጣለን። አንኦርደርድ ሊስት ለማስገባት ዩኤል ታግ እንጠቀማለን። አንኦርደርድ ሊስት ነው። ከዛ እዚህ ውስጥ ደግሞ ሊስት ታግን ተጠቅመን ሊስት እናደርጋለን። የመጀመሪያውን እሺ ይሄ ነው። አሁንም ኤል አይ ታግ እናስገባለን። ከዛ ክሎዝ እናደርግና እነዚህን እናስገባለን ማለት ነው። አሁን እስኪ ቼክ እናድርገው። ይሄኛውን ኮር ስኪል ሰክሽን ጨርሰናል። ይሄኛው መታ ሪፍሬሽ እናድርገውና እናሳይ። አሁን ይኸውና ቴክኖሎጂስ ኤንድ ቱልስ እንደ ቴክኖሎጂስ የሚለውን ሊስቶቹን እና እነዚህን ቴብሎችን በዚህ መልኩ አስገብተናል ማለት ነው። ይሄንን ዲዛይኑን 100% ተመሳሳይ ነው ሰርተነዋል። ይሄንን ሰክሽን አሁን የምንሰራው ደግሞ ይሄ ሰርቫይስ ሰክሽንን ነው። ይሄንን ሰርቫይስ ሰክሽን እንሰራለን። ይሄ ሰርቫይስ ሰክሽን ለየት የሚያደርገው ነገር እዚህ ጋር ድሮፕ ዳውን አለው። ልክ ክሊክ ሲደረግ ዲቴይል መረጃ ያሳየናል። አሁን ፍሮንቲን ዴቨሎፕመንት ይላል ከላይ ሳመሪው ፍሮንቲን ዴቨሎፕመንት ይላል። እሷን ክሊክ ስናደርገው ደግሞ ሴማንቲክ ኤችቲኤምኤል ኤሌመንቶች፣ ሪስፖንሲቭ ሌአውት፣ ፐርፎርማንስ ኦፕቲማይዜሽን ምናምን የሚል ዲቴይሉ መረጃ ያሳየናል። ግን እዚህ ጋር ይሄኛው ግን እንደ ሳማሪ ነው የተቀመጠው። ልክ ሌሎቹም እንደዛው ይሄኛውም ማለት ነው። ይሄኛውን ሰክሽን እንስራ። እዚህ ጋር ምን ብለን ነው የምንጀምረው? አዲስ ሰክሽን እንከፍታለን። ሰክሽኑ ሴክሽን እንበለውና የሴክሽኑን አይዲ ምን እንበለው? ሰርቫይስስ እንበለው። ሰርቫይስስ ከዛ ሰክሽናችንን እንከፍታለን። እዚህ ውስጥ በኤች2 እናደርግና በኤች2 ታይትሉን እንጽፋለን። ታይትሉን አንድ ቼክ እናድርገው። ሰርቫይስስ ይላል። ታይትሉን እናስገባ እዚህ ጋር ሰርቫይስስ ብለን አስገብተናል። ታይትሉን ካስገባን በኋላ እነዚህን ነው የምናስገባቸው። እነዚህ ከነ ድሮፕ ዳውናቸው ሳመሪያቸውን እና ዲቴይላቸውን ነው የምናስገባው። አሁን ይሄኛውን እስቲ ኮፒ አድርግቼ ልውሰደው። ይሄኛውንም ኮፒ አድርግቼ ልውሰደው። ምን የሚባል ታግ አለ እንዲህ ዲቴይል እና ሳመሪ ለማስቀመጥ የሚረዳ ልክ ክሊክ ሲደረግ ዲቴይሉ እንዲታይ፣ ነገር ግን ክሊክ ካልተደረገ ግን ጀስት ሳመሪው እንዲታይ የሚያገለግለን አንድ ታግ አለ። ዲቴይልስ ይባላል። ዲቴይል የሚባል ታግ አለ። ዲቴይል ይሄን ዲቴይል ታግን ከፍተውና ሳማሪውን እንሰጠዋለን። ሳማሪ የሚባል ታግ አለ። ሳማሪ ውስጥ ደግሞ እንደ ሳማሪ የሚታይልን ለምሳሌ የፍሮንቲን ዴቨሎፕመንት ነው የሚታይልን። ከዛ እዚህ ጋር ደግሞ በፓራግራፍ ታግ ደግሞ ዲቴይሉን እንሰጠዋለን። ይሄኛውን ዲቴይል ማለት ነው። አሁን እስኪ በብራውዘር ሄደን እኛ የራሳችንን ቼክ እናድርገው። እዚህ ጋር መተን ሪፍሬሽ እናድርገው እና ወደ ታች ስክሮል አድርገን እዚህ ጋር ፍሮንቲንድ ይላል። ከዛ ይሄንን ክሊክ ስናደርገው ልክ ይታያል። ክሊክ ሳናደርገው ደግሞ ይጠፋል። ስለዚህ ሌሎቹንም በዚህ መልኩ እናስገባቸው። እዚህ ጋር እንምጣና ይሄንንም ኮፒ እናድርገው። አክሰሲቢሊቲ ኦዲትስ የሚለውንም ኮፒ እናድርገው። እዛ እዚህ ከዲቴይል አዲስ ዲቴይል የተባለ ዲቴይልን እንከፍታለን። ዲቴይል ከዛ ሳመሪ ይሄ ነው። ዲቴይሉ ደግሞ ፓራግራፍ ፓርት ዲቴይሉ ይሄ ነው። አሁንም ዲቴይል ታግ እንከፍታለን። ዲቴይልስ ሳማሪ ያለ ኮፒ አድርገን እናምጣ። ፓራግራፉን እናስገባለን። ፓራግራፉን በዚህ መልኩ አስገብተናል። አሁን እስቲ ወደ ብራውዘራችን ሄደን ቼክ እናድርገው። የኛ ነው። ሪፍሬሽ እናደርገዋለን። እዚህ ጋር ምን ይላል? ሰርቫይስስ ስር ፍሮንቲን ዴቨሎፕመንታል አክሰሲቢሊቲ እና እነዚህን ክሊክ ስናደርጋቸው ዝርዝር መረጃቸው ይታያል። ልክ እንደዚህ እንደምታዩት
መልሰን ክሊክ ስናደርጋቸው ደግሞ ሃይድ ይሆናሉ ማለት ነው። ከሰርቫይስ ቀጥሎ ደግሞ ፕሮጀክት ሴክሽን ነው የምንሰራው። ፊቸር ፕሮጀክት የሚለው ከዚህ አንስቶ እስከ ቴስቲሞኒያልስ እስከሚለው ድረስ ኤክስፒሪየንስ እንደ ኤዱኬሽን የሚለው ድረስ ነው። ማፕ እዚህ ጋር ያስገባል። ኦዲዮ እዚህ ጋር አለ። ኦዲዮ ማጫወት እንችላለን። ቪዲዮ አለ። እንዲሁም እዚህ ጋር የብሎግ ፖስት ፒክቸር አለ። ይህንን ነው የምንሰራው። እንደተለመደው መጀመሪያ ምንድነው የምናደርገው ፊቸር ፕሮጀክትስ የሚለውን እናስገባለን። ታይትሉን ቪዥዋል ስቱዲዮ ኮዳችንን ስንሄድ እና አዲስ ሴክሽን ክሬት እናደርጋለን። ሴክሽን እዛ ጋር ኤችቱን ተጠቅመን ታይትሉን እናስገባለን ፊቸር ፕሮጀክትስ የሚለውን። ቀጥሎ ሴማንቲክ ብሎግ የሚል አለ። እንዲሁም ፉሊ አክሰሲብል ብሎግ ምናምን የሚል አለ። አሁን ይሄንን ስናየው ስለ ብሎግ ነው አይደለም የሚያወራው። ሴማንቲክ ብሎግ ይላል እዚህ ጋር ራሱ። ሰው ብሎግ ለማስገባት ምንድነው የምንጠቀመው? አርቲክልን እንጠቀማለን። አርቲክል ታግን እንጠቀማለን። እዚህ ጋር እንመጣና አርቲክል ከዛ አርቲክልን እንከፍትና እዚህ ውስጥ h3 እንጠቀማለን። h3 ምን ይላል? ሴማንቲክ ብሎግ። ከዛ ደግሞ እዚህ ጋር ምን አለ? ፓራግራፍ አለ። ይሄን ደግሞ በፓራግራፍ እናስገባዋለን። በፓራግራፍ አስገባ ነው። ቀጥሎ ደግሞ ይሄ ኢሜጁ ከነ ካፕሽኑ ነው ያለው። ኢሜጅ ከነ ካፕሽኑ ለማስገባት ፊገር እንጠቀማለን። ፊገር ታግ እናስገባና ከዛ እዚህ ጋር ኢሜጅ ታግ እናስገባለን። ኢሜጅ ውስጥ ኤስአርሲ የሚባል አትሪቢዩት አለ። ለዚህ አትሪቢዩት ኢሜጅ ነው የምንሰጠው። ይሄንን አሁን ኢሜጁን ለመስጠት ከኢንተርኔት ላይ ዳውንሎድ እናድርግ። ፎቶ ዳውንሎድ አድርግቼ አስገብቻለሁ። እዚህ ጋር ብሎግ ዌብ ፒኤንጂ የሚለው ይሄ ነው ፎቶዬ። ይሄን ፎቶ አስገባዋለሁ። ፊ ካፕሽን ብዬ ሶርሱን ብሎግ ዌብ ዳት ፒኤንጂ ለሶርሱ ሰጠዋለሁ። ከዛ ደግሞ ካፕሽኑን ለመጻፍ ፊግ ካፕሽን እንልና ፊግ ማለት ፊገር ማለት ነው። ፊግ ካፕሽኑን እንሰጠዋለን። ካፕሽኑ ምንድነው የሚለው እዚህ ጋር ሴማንቲክ ብሎግ ኤችቲኤምኤል ሆነ ይላል። ይሄን ኮፒ አድርጌ ልስጣው። እዚህ ጋር ፔስት ላድርግለት ያስገባልኛል ማለት ነው። አሁን እቺን አስገብተን ጨርሰናል። እስቲ ሪፍሬሽ እናድርገው። እዚህ ጋር መተን ሪፍሬሽ አድርገነዋል። ኢሜጁን በጣም አስገብቶ ዊድዙን ስላልቀነስ ነው ሙሉን ስላስገባ ነው። እዚህ ጋር ዊድዙን እንቀንስለት። የኢሜጁን ሶርሱ ዊድዝ እንበለውና ዊድዙን 400 እናድርገው። አሁን ወደዚህ መተን ሪፍሬሽ ብናደርገው ዊድዙን ምን አደርጋለን? በዚህ መልኩ ዊድዙን ቀነሳለን። ስለዚህ እቺኛውን አስገብተናል። ሴማንቲክ ብሎግ ምናምን የሚለውን አስገብተናል። አሁን ደግሞ እዚህ ጋር ቪዲዮ ሾውኬዝ የሚል አለ። ቪዲዮ ነው የምናስገባው። ቪዲዮ ሾውኬዝ የሚል ታይትል አለ። ከዛ ኢምቤድ ቪዲዮ ኢንዴሞ ዩዚንግ ኤችቲኤምኤል ፋይል የሚል ቴክስት አለ። አሁን ቪዲዮ ነው የምናስገባው። እንዴት ነው ቪዲዮ ዌብሳይታችን ላይ የምናስገባው የሚለውን ነው የምናየው። ቪዲዮ ለማስገባት ቪዲዮ የሚባል ታግ አለ። እዚህ ጋር አሁን ቪዲዮም ራሱን የቻለ እንደ አርቲክል ስለሆነ ለሱም አንድ አርቲክል የተባለ አርቲክል ክሬት እናደርግለታለን። አርቲክል ከዛ አርቲክሉን እንከፍታለን። ታይትሉን በኤች3 እንጽፍለታለን። ታይትል በኤች3 እናስገባለን። እዚህ ጋር ፔስት እናድርግለት። ከዛ ታይትሉ ዲስክሪፕሽን ደግሞ በፓራግራፍ እናስገባለታለን። ይሄ ነው። ካስገባን በኋላ እዚህ ጋር ቪዲዮ ማስገባት እንችላለን። ከዛ በፊት ግን ቼክ እናድርገው ድጋሚ ሄደን ቪዲዮ ነው ያለው። እኛ ጋር እስኪ ቪዲዮ ሾውኬዝ የሚለው ገብቶልናል። ኢምቤድ ቪዲዮ ምናምን የሚለው ይሄኛው ገብቶልናል። አሁን ቪዲዮን እናስገባ። ቪዲዮ እኔ ያዘጋጀሁት ቪዲዮ አለ። ያዘጋጀሁት ቪዲዮ ይሄ ነው።
ይህንን ቪዲዮ ኤችቲኤምኤል ላይ እንዴት እንደምናስገባ ምን አለ ቪዲዮ የሚል ታግ አለ። ኤችቲኤምኤል ላይ ቪዲዮ ለማስገባት ቪዲዮ ታግን እንጠቀማለን። ቪዲዮ ከዛ ቪዲዮን እንከፍትና ሶርስ የሚባል ታግ አለ። እዚህ ደግሞ ሶርስ ቪዲዮን ሶርስ የምንሰጥበት src አትሪቢዩት አለ። ከዛ ለሲ አትሪቢዩት ቪዲዮን ሶርስ እንሰጠዋለን። የኛውን ቪዲዮ html part2.mp4 ስለሆነ html part2.mp4 ነው ስሙን ሰጠሁት። እዚህ ጋር ታጉን ክሎዝ ላድርገው እና ይሄ ቪዲዮ ደግሞ እንዲታይልኝ ኮንትሮል እንዲያወጣ ለምሳሌ ላይክ ስቶፕ እና ፕሌይ እና ስቶፕ ማድረግ እንድችል እዚህ ቪዲዮ ታግ ውስጥ መጣና ኮንትሮልስ ብዬ ኮንትሮሎቹን እንዲያወጣልኝ እንዲሁም ደግሞ ዊድዙን ደግሞ ስንት ያርግልኝ 300 ያርግልኝ ዊድዙን 300 እና ኮንትሮሎቹን እንዲያሳየኝ አረኩኝ። ከዛ አሁን እዚህ መጥቼ ቼክ እናድርገው እስኪ። አሁን እዚህ ጋር ቪዲዮ ገብቶልናል። ኮንትሮሎቹን ግቡ ስላልናቸው እዚህ ጋር ፕሌይ ማድረግ እንችላለን። የኤችቲኤምኤል ሙሉ ኮርሳችን ፓርት። ስለዚህ ቪዲዮ በዚህ መልኩ ማስገባት እንችላለን። አንዳንዴ ቪዲዮ ብራውዘር ላይ ላይጫወት ስለሚችል እዚህ ቪዲዮ ታግ ውስጥ እንመጣና ምን እንላለን? ይሄን ሜሴጅ እናስቀምጣለን። ቪዲዮ እምቢ የሚል ከሆነ ይሄ ቴክስት እንዲታይ ማለት ነው። ቪዲዮ በዚህ መልኩ በቀላሉ ማስገባት እንችላለን ማለት ነው። ከዛ ደግሞ ኦዲዮ አለው እዚህ ጋር ኦዲዮንም እናስገባት። እንምጣና እዚህ ከቪዲዮ ታግ በታችን እንምጣና h3 እናርገው። ከዛ ኦዲዮ ስኒፔት የሚለውን ታይትል እንሰጠዋለን። ከዛ እዚህ ጋር ኦዲዮ ታግ እናስገባና እዚህ ኦዲዮ ታግ ውስጥ ልክ እንደ ቪዲዮ ታግ ሶርስ አለ፣ ሶርስ ታግ አለ። ሶርስ ከዛ src አትሪቢዩት ይቀበላል። ከዛ ኦዲዮ የት ነው ያለው? አሁን እኔ ኦዲዮ ይኸውና ኢንትሮ ሚውዚክ mp3 የሚለው ፎልደር ውስጥ አስገብቼዋለሁ። ኢንትሮ ሚውዚክ ዳት mp3 ብየዋለሁ። mp3 ብየዋለሁ። እዚህ ጋር ደግሞ ቪዲዮም ኦዲዮም ስታስገቡ መርሳት የሌለባችሁ ነገር ታይፑን መናገር አለባችሁ። ለምሳሌ ቪዲዮን እዚህ ጋር ታይፑን አልነገርኩትም፣ ግን ያው በዲፎልት ስለሰራልኝ ነው። ግን ታይፑ ልና ቪዲዮ /mp4 ልበለው። እዚህ ጋር የኦዲዮንም ደግሞ ታይፕ ልበለውና ኢንኳንቱ ኦዲዮ /mp3 ታይፑ mp3 ስለሆነ ማለት ነው። ኢንኬዝ ቪዲዮ ካልሰራ ደግሞ እዚህ ቴክስት ላስቀምጠለት ዩር ብራውዘር ዳዝንት ሰፖርት ኦዲዮ ኤሌመንት ብዬ ኦዲዮ በዚህ መልኩ ማስገባት እንችላለን። እዚህ ጋር ኮንትሮሎቹ እንዲታዩልን ደግሞ እዚህ ኦዲዮ ታግ ውስጥ እንመጣና ኮንትሮልስ ብዬ አስገባለታለሁ። እንዲሁም ደግሞ ዊድዝ ልበለውና ዊድዙን ደግሞ 300 ልስጠው። አሁን እስቲ ከፍተን እንየው ይሰራል አይሰራም የሚለው። እዚህ ጋር መተን ሪፍሬሽ አድርገን ቼክ ስናደርገው ኦዲዮ ይኸው መታልናል። እስኪ ፕሌይ ማድረግ እንችላለን እንየው። በዚህ መልኩ ኦዲዮን ቪዲዮ ማስገባት ችለናል ማለት ነው። አሁን ኦዲዮንም ቪዲዮንም አስገብተናል። እዚህ ጋር ደግሞ ማፕ ነው የቀረን፣ እችኛዋ ማፕ ማለት ነው። ፋይንድ የሚል ታይትል አላት። ከዛ ማፕ አለ። ከዛ ማፑ ደግሞ እንትን አለው አድሬስ አለው ከታች በኩል እቺን ነው የምናስገባው። ማፓን ለማስገባት ደግሞ ጀስት ምን ታግ እንጠቀም? አሳይድ ብለን ታግ እንጠቀም። አሳይድ ታግን ተጠቅመን እናስገባት። እዚህ ጋር ኤች ታይትል አለው h3 እናድርገው ታይትሉ። ከዛ ፋይንድ የሚል አለ። ከዛ ምንድነው ያለው? ማፑ ነው ያለው። ማፑን ለማንጣት ብራውዘር ላይ እንሂድና ጉግል ማፕስ እንበል። ከዛ ጉግል ማፕ ላይ እንገባለን። ያላችሁበት ቦታ ትመጡና ክሊክ ታረጉና ምንድነው የምታደርጉት? ራይት ክሊክ አድርጋችሁ ሼር ዚስ ሎኬሽን ትላላችሁ። ሼር ዚስ ሎኬሽን ካላችሁት በኋላ ሴንድ ሊንክ የሚል አለ። ከላይ ደግሞ ኢምቤድ ኤ ማፕ የሚል አማራጭ አለ። ኢምቤድ ኤ ማፕ የሚለውን
ኮፒ አድርጋችሁ መውሰድ ትችላላችሁ። ኮፒ ኤችቲኤምኤል የሚል አማራጭ አለው። ኤችቲኤምኤል የሚለውን ኮፒ አደርገዋለሁ። ከዛ ብራውዘሬ ላይ እመጣና እዚህ ጋር ፔስት ነው የማደርገው። ሌላ ምንም ማድረገው ተአምር የለም። አሁን እዚህ ጋር ፔስት አድርጌለታለሁ። ራሱ አይፍሬም ታግን ተጠቅሞ ኤችቲኤምኤሉ እንዴት ቤንድ እንደማድረግ ሰጥቶኛል። ይህንን አሁን ከፍቼ ቼክ ማድረግ እችላለሁ። እዚህ ፖርትፎሊዮ ሳይት ላይ መጥቼ ሪፍሬሽ ባደርገው ምን ያስገባልኛል? እዚህ ጋር ማፕ ያስገባልኛል ማለት ነው። ዊድዙን መቀነስ ከፈለግን ደግሞ እዚህ ጋር እንመጣና ዊድዝ እንለውና ዊድዝ አትሪቢዩት ምን እንሰጠዋለን? 300 እንስጠው ለዊድዝ አትሪቢዩት። አሁን ይህንን ድጋሜ ሪፍሬሽ ብናደርገው ማፓን በዚህ መልኩ ይቀልስልናል። አክቹዋሊ ዊድዙንም ሄይቱንም 300 እንስጠው። ዊድዙን እሺ 300 እንስጠው እኩል እንዲሆን። አሁን ይሄን ሪፍሬሽ ባደርገው መጥቼ ታያችሁ ያላችሁበትን ማፕ አድራሻችሁን በዚህ መልኩ ኢምቤድ ማድረግ ትችላላችሁ። ይሄንን ክሊክ አድርገው ወደ ዙም ይወስድልኛል። ፖርትፎሊዮአችን ላይ ይሄ ነበረ። ይሄንን አስገብተናል። ከታች ደግሞ አዲስ አበባ ኢትዮጵያ የምትል ቴክስት አለች። እሷን ደግሞ እናስገባበት። እዚህ ጋር መተን ከታች ከአይፍሬሙ ታጉ በታች ከማፑ በታች ፓራግራፍ ተጠቅመን ፓራግራፍን ብቻ ሳይሆን እቺ ትንሽ አነስ ትላለች ከፓራግራፍን። አነስ ለማድረግ ደግሞ ስሞል የሚባል ታግ አለ። ስሞል ብለን እዚች ስሞል ውስጥ ፔስት እናደርግለታለን። ዛት አሁን መተን የራሳችንን ሪፍሬሽ ብናደርገው ይሄው አዲስ አበባ ኢትዮጵያ የምትለውም ታይታለች ማለት ነው። እዚህ ጋርም ይሄውና አዲስ አበባ ኢትዮጵያ የምትለው ፖርትፎሊዮ ላይ ይጫወትና በዚህ መልኩ ሰርተነዋል። አሁን ደግሞ ኤክስፒሪየንስ እና ኤዱኬሽን ሰክሽንን ነው የምንሰራው። እቺ ሰክሽን ትንሽ ነች። ቴስቲሞኒያንም እንሰራለን። አዲስ ሰክሽን እንከፍታለን። ለኤዱኬሽን እና ኤክስፒሪየንስ እና ኤዱኬሽን እንመጣለን። እዚህ ብራውዘራችን ላይ ከሰክሽኑ እንወጣና ሰክሽን እንበለው። አይዲውን ደግሞ አይዲውን ኤክስፒሪየንስ እንበለው። ከዛ እዚህ ሰክሽን ታጋችንን እንከፍትና የመጀመሪያው ምን ነበረ? እዚህ ጋር ኤዱኬሽን እንደ ኤክስፒሪየንስ ብለውን ኮፒ እናደርግና እዚህ ጋር እንመጣለን። በኤች2 ማስክ እናስገባው። ኤች2 ቴስት እናድርገው። እቺን እንደምትለውን ሳይን እንዲህ ከመጻፍ ይልቅ እንደ ኤኤምፒ ከዛ እንዲያደርጋችሁ በዚህ መልኩ ብታስገቡት ይመከራል። ከዛ እነዚህ ነገሮች 1 2 3 ይላል። ይሄ ነገር ኦርደር የሆነ ሊስት ነው። ኦርደር ሊስትን ተጠቅመን እነዚህን እናስገባቸዋለን ማለት ነው። አሁን አንድ በአንድ ኮፒ እናደርጋቸው። እነዚህ ኮፒ ያን ኦርደር ሊስት ተጠቅመን እናስገባቸዋለን። እነዚህ ነው እዚህ ጋር ኦርደር ሊስት ነው። ኦርደር ሊስት ስለዋለው ከዛ እዚህ ጋር ሊስት እንልና ሊስት ፔስት አደርግለታለሁ። ከዛውንም እዚህ ጋር መጣና ሊስት አደርግና እዚህ ጋር ሁለተኛው ፔስት አደርግለታለሁ። ሶስተኛው ሊስት ደግሞ ሊስት እንዲህ ፔስት አደርግለታለሁ ማለት ነው። ሲያውን ቼክ እናድርገው። ሶሪ ከዛ በፊት ግን ይሄኛው ይሄ ቦልድ ናቸው። እነሱም ቦልድ እናድርጋቸው። እንዴት ነው የምናደርገው? እዚህ ጋር ሊስቱ ስንመጣና እዚህ ጋር ስትሮንግ ታግን ተጠቅመን ቦልድ ማድረግ እንችላለን። ፍሮንቲን ዴቨሎፐር የሚለውን ቦልድ ውስጥ አስገባዋለሁ። እዚህ ጋር መመጣና ስትሮንግ ከዛ ዌብ ዴቨሎፐር የሚለውን አስገባዋለሁ። እዚህ ጋር መጣና ስትሮንግ
ባችለር ኮምፒውተር ሳይንስ የሚለውን አስገባዋለሁ ማለት ነው። አሁን የእኛን እዚህ ጋር መተን ሪፍሬሽ ብናደርገው ከታች ምን የሚል ገብቶልናል? ኤክስፒሪየንስ እና ኤዱኬሽን ልክ እዚህ ላይ እንዳለው አስገብቶልናል ማለት ነው። ሶሪ ባይ ለምንድን ነው ሶስትን ያላስገባት? እዚህ ጋር 3 ቁጥርን አላስገባትም። ዩሜድ የሚስቴክ ሜቢ ሶሪ፣ እዚህ ጋር ሊስት ብለን የጻፍ ነው እና ሌላ አይታግ ነው ሊስት ሳይሆን ቼክ እናድርግ ሄደን ሪፍሬሽ እናደርጋት። ያው በዚህ መልኩ አስገባልን። መቶ ተመሳሳይ ነገር ነው ያስገባነው። ሌላኛው ደግሞ ቴስቲሞኒያል ነው። ቴስቲሞኒያልንም እናስገባ። ይህንን ታይትሉን በኤችቱ ነው የምንጽፈው። አዲስ ሰክሽን ነው ይሄም። ከዚህኛው ሰክሽን እንወጣና ሴክሽን አይዲውን ምን ልበለው? ቴስቲሞኒያል እየዋለው። ከዛ ታይትሉን ደግሞ በኤችቱ ነው የምጽፈው። እዚህ ጋር ቴስቲሞኒያል ብዬ ፔስት አድርጌለታለሁ። ኦኬ ቴስቲሞኒያል ስናየው እዚህ ጋር ብሎክ ኮቶች ናቸው። የሆነ ሰው የተናገራቸውን ነው በቀጥታ የምናመጣው እና የሆነ ሰው የተናገረው ነገር አለ። ሰውየው ማን እንደሆነ ደግሞ ከታች በሳይት እናስቀምጣለን ማለት ነው። አዲስ ሴክሽን ላይ እዚህ ጋር ሴክሽን ከፍቻለሁ። እዚህ ጋር አይዲውን ቴስቲሞኒያል ብየዋለሁ። ታይትሉን ደግሞ ቴስቲሞኒያል ይላል። እዚህ ጋር መጣና ብሎክ ኮት ስለሆነ ሰው ቀጥታ የተናገረው ስለሆነ ብሎክ ኮት በፓራግራፍ የተናገሩትን ነገር አስቀምጣለሁ። በፓራግራፍ እዛ አንደኛ የተናገረው እንዲህ ብሎ ነው። ከዛ ከታች ደግሞ ምን አለ? ፉተር አለው። ፉተር ስር ደግሞ ሳይት አለችው። ሆነ አይታችሁ ከሆነ እንዲህ እናድርግና ሳይት ከዛ እዚህ ውስጥ የተናገረችውን ነገር ፔስት እናድርገው። ማን እንደተናገረች በዚህ መልኩ ፔስት እናድርገው። እስኪ አሁን ይህንን ቼክ እናድርገው። እንሂድና እዚህ ላይ መሰረቶች እናድርገው። ማሪያ ቼን ሊድ ዴቨሎፐር የተባለችው ነች የተናገረችው። እንደዛችሁ የፍሬም ኤችቲኤምኤል ኢዝ ኦልዌይስ ክሊን ሴማንቲክ ምናምን ብላለች። እዚህ ጋር መተን ቼክ ስናደርገው ልክ ተመሳሳይ ነው ማለት ነው። ምንም ልዩነት የለውም። ስለዚህ ተመሳሳይ ሆኑልናል ማለት ነው። ይሄውና ይሄም ገባ ብሎ ነው የሚጀምረው። ይሄም የኛም ገባ ብሎ ነው የሚጀምረው። ሰው ኤግዛክትሊ ይዘት መጥቶልናል። እሺ ሁለተኛውን ደግሞ እናስገባ። ሁለተኛውንም በዚሁ መልኩ ነው የምናስገባው። ልዩነት የለውም። ኮፒ እናድርግና እንውሰደው። ይሄን ከታች እንመጣና አሁንም ብሎክ ኮት ከዛን ከፍተና ፒ ታግ በፓራግራፍ ታግ ያሉትን እናስቀምጣለን። ከዛ እንደ ፉተር ደግሞ ከዛ ዳሽ አለው። ሳይት እንልና ኢታሊክ እንዲሆንልን ነው። ሳይት እንልና ከኢታሊክም ትንሽ ለየት ይላል። ሳይት እንልና ማን እንደተናገረው ደግሞ እናስቀምጣለን። ለምሳሌ የተናገረው ማን ነው? ጄምስ ኦካፎር ነው ብለን ያው እነዚህን ቴስቲሞኒያሎች ቼክ እናድርጋቸው። ቴስቲሞኒያሎቹ በሚገባ ገብተዋል ማለት ነው። እዚህ ጋር እንዳሉት ማለት ነው። ዲዛይኑ ላይ እንዳሉት ኮንታክት አክሽንን እንስራ። ኮንታክት የሚል ነው። ምን ያካትታል? ፊልድ ሴት ያው አለው፣ ሜሴጅ አለው፣ ፉል ኔም ይቀበላል፣ ኢሜይል። ከዛ ሳብጀክት ደግሞ አለው። ሳብጀክቱ ድሮፕ ዳውን ነው። ሃይሪንግ ወይ ፕሮጀክት፣ ሜንቶሪንግ፣ ፊድባክ እና አዘር የሚላለው። ሜሴጅ ደግሞ
ምን የሚልክበት አለው፣ እንዲሁም በተን አለው። ይሄንን ነው የምናስገባው። ይሄንን ለመጻፍ ፎርም ስለሆነ በፎርም ታግ ነው የምናስገባው። እዚህ ጋር እንመጣና መጀመሪያ ሴክሽን እንከፍታለን። የኮንታክት ሴክሽን በለው። ሴክሽኑን አይዲውን ኮንታክት እንበለው። ከዛ አይዲውን እንከፍትና አይዲ ውስጥ ነው የምንሰራ። የመጀመሪያው ኤች2ን ተጠቅመን ታይትል ነው የምናስገባው። ታይትሉ ምንድን ነው የሚለው ኮንታክት ሚ እንለዋለን። ፎርሙን እናስገባለን ማለት ነው። ፎርም ታግ እንጠቀማለን። ፎርም እንላለን። ከዛ እዚህ ፎርም ውስጥ ደግሞ ፊልድ ሴት አለ። ፊልድ ሴታችንን ከፍትና እዚህ ውስጥ እንሰራለን የምንቀበላቸውን ነገሮች። የመጀመሪያው ሜሴጅ አለው። ሴንድ ሜሴጅ የሚል አለ። ከዛ ፉል ኔም፣ ኢሜይል፣ እነዚህን እናስገባ። የፎርሙን ኔም ሌጀንድ በሚለው ነው የምንቀበለው። ሌጀንድ የሚል ታግ አለ። በዚህ ነው የምንቀበለው። እዚህ ሜሴጁ እናስገባለታለን። ከዛ ፉል ኔም ነው። ፉል ኔም ለመጻፍ መጀመሪያ ላብል ታግን ተጠቅመን ላብል እናደርጋለን። ላብል ፎር እንበለውና ከዛ ፉል ኔም ብለነዋል። ሜሴጁን ደግሞ መሀል ላይ ፉል ኔም እንበለው። ፉል ኔም አለው። ከዛ ኢንፑት አለው። ኢንፑቱ ታይፑ ምንድን ነው? ቴክስት ነው። ታይፑ ቴክስት ነው። አይዲ አለው። አይዲው ፉል ኔም እንበለው። ፉል ኔም ስላልነው ከዛ ፕሌስ ሆልደር እንበለውና ሜሴጅ ውስጥ እናስቀምጥለት። ኢንፑት ውስጥ ምን እንበለው? ፉል ኔም እንበለው። ኤግዛምፕል አበበ ከበደ ነው የሚለው። ስለዚህ እኛም አበበ ከበደ እንበለው ኤግዛምፕሉን ኢንስቴድ ኦፍ ጀስት ፉል ኔም ከምንለው አበበ ከበደ እንበለው እና ከኋላ ደግሞ ኤግዛምፕል። አሁን ከዛ ኢሜይል አድሬስ ይላል። ኢሜይል አድሬስ እንቀበለዋለን። ኤግዛምፕል @example.com ነው የሚለው ኢሜይሉ። እሺ ሁለተኛው ኢንፑት ላብል ፎር ኢሜይል አድሬስ እንበለው። ኢንፑት ታይፕ ኢሜይል፣ አይዲውን ደግሞ ኢሜይል እንበለው። ከዛ ፕሌስ ሆልደሩን ምን እንበለው? example.com እንበለው። ይሄን ሰዎች በምሳሌ አይተው ኢሜይል እንደዚህ አይነት ነው የሚለውን ሂንቱን ለመስጠት ያክል ነው እንጂ ለሌላ ነገር አይደለም። ከዛ አሁን ደግሞ የምንቀበለው ፉል ኔም ኢሜይል ተቀብለናል። ከዛ እዚህ ጋር ደግሞ ሳብጀክት የሚል አለ። ለምሳሌ ሃይሪንግ የሚል አለ፣ ሜንቶሪንግ፣ ፊድባክ እና አዘር የሚሉ አማራጮች አሉ። ሳብጀክት የሚለውን በምናስገባለን። እዚህ ጋር ሴሌክት በሚለው ታግ እንጠቀማለን። ከላይ ተጠቅመንበት ነበር ኤግዛምፕል ስናይ። ሴሌክት እንልና እዚህ ጋር ፎርም በለው ላብል ፎር ሳብጀክት። ከዛ ሳብጀክትን በለው። ከዛ ሴሌክሽን አለው። ሴሌክሽን ውስጥ ኦፕሽን ታግ ተጠቅመን የምናስቀምጠው ኦፕሽን የመጀመሪያው ኦፕሽን ሃይሪንግ ፕሮጀክት ይላል። ሃይሪንግ
ፕሮጀክት ሁለተኛው ደግሞ ሜንቶሪንግ ፊድባክ የሚል አለ። ኦፕሽንስ ሜንቶሪንግ ኦፕሽንስ ፊድባክ እና የመጨረሻው ኦፕሽን ደግሞ አዘር ነው። አዘር እናስገባ። ኦፕሽንስ አዘር ብለናል። ከዛ ሜሴጅ ደግሞ አለ። ሜሴጅ የሚቀበልበት እንዲሁም በተን አለ። ቴክስት ኤሪያ ማለት ነው። ይህ ሜሴጅ የምንቀበልበትን ለማስገባት አሁን እዚህ ሴሌክሽን ውስጥ ስለጨረስን ላብል እንበለው ፎር ሜሴጅ እንበለው። ከዛ ኢንፑቱን ደግሞ ቴክስት ኤሪያ ነው። ለዚህኛው ቴክስት ኤሪያ ብለን በዚህ መልኩ እናስቀምጠው። ፕሌስ ሆልደር እናስገባለት። እዚህ ጋር ፕሌስ ሆልደሩ ምንድን ነው የሚለው? ቴል ሚ አባውት ዩር ፕሮጀክት ይላል ማለት ነው። በተን እንበለውና ታይፑ ሰብሚት ነው። ሴንድ ሜሴጅ እንበለው። ሴንድ ሜሴጅ። አሁን ይሄንን የራሳችንን ሄደን እዚህ ጋር ሪፍሬሽ ብናደርገው አክቹዋሊ መስራት አለበት። ምን ይላል? ፉል ኔም፣ ኢሜል አድሬስ፣ ሳብጀክቱ ደግሞ አማራጮች አሉት። ሶሪ እዚህ ጋር ኦፕሽኑ አልሰራልንም። ለምንድን ነው ያልሰራልን? ሶሪ ኤስ ጨምረንበታል። ኦፕሽን ላይ ኦፕሽን ብቻ ነበር ማለት የነበረብን። እስኪ አሁን ቼክ እናድርገው፣ ሪፍሬሽ እናድርገው። አሁን ይኸው ኦፕሽኑ መጥቶልናል። እዚህ ጋር ሃየሪንግ ኦር ፕሮጀክት ሜንቶሪንግ ፊድባክ እና አዘር ልክ እዛ ላይ ያየነውን እዚህ ጋር መጥቶልናል ማለት ነው። ኤግዛክትሊ ይህንን አምጥተነዋል። አሁን እቺን ከታች ደግሞ ኮኔክት የምትላለች እቺንም እዚሁ ስር እንስራት። እዚህ ጋር ደግሞ የረሳሁት ነገር እዚህ ጋር ሴሌክት ለሚለው አይዲውን ሳብጀክት አላልኩትም። ሳብጀክት ልበለው እዚህ ጋር ፎር የሚለውንም ሳብጀክት ብያለሁ ማለት ነው። እችኛዋ ሰክሽን ለመስራት ስናስች ምንድነች? አንደኛ ሊንክ ነው፣ ሁለተኛ ደግሞ ሊስት ነው። ሊስትም ነው፣ አንኦርደርድ ሊስት ነው፣ ሊንክም ነው። ኮኔክት የምትለዋን እንስራት ማለት ነው። እዚህ ጋር እንመጣና እዚሁ ከፎርሙ ሰክሽን ከፎርሙ እንደወጣን እናደርጋለን። በዲቭ እናደርጋት። ሲስፋን ደግሞ ዲቭ እንበለውና እዚህ ጋር ዲቭን ኤች3 እንበለው። በኤች3 ኮኔክት ልበለው ታይትሉን ከዛ እዚህ ጋር ዩኤል አንኦርደርድ ሊስት ስለሆኑ አንኦርደርድ ሊስት ለማስገባት ዩኤል ታግን ነው የምንጠቀመው። ከዛ እዚህ ጋር ሊስት አይተሞቹን እንጠቀማለን። ሊስት አይተም። ከዛ እዛ ውስጥ ደግሞ አንከር ታግ አለ፣ ሊንክ ነው። አንከር ታግ ከኤችሬፍ አትሪቢዩት ጋር አለ ማለት ነው። አሁን ኮፒ እናድርጋትና 3 ጊዜ ፔስት እናድርጋት። ጊታብ አለ፣ ሊንክድን፣ ትዊተር፣ ዩቱብ ይላል። እዚህ ጋር ጊታብ
ሊንክድን ትዊተር፣ ዩቱብ የእነዚህ የሶሻል ሚዲያ ሊንኮች ናቸው። አክቹዋሊ የራሳችሁን በዚህ መልኩ ማስገባት ትችላላችሁ ነው ሀሳቡ፣ ዋና ሀሳቡ። እዚህ ጋር መተን ስናየው አሪፍ ሆኖልናል። እስኪ የራሳችንን ደግሞ ድጋሜ ቼክ እናድርገው። ይኸው ጊታር፣ ሊንክድን፣ ትዊተር እና ዩቱብ በዚህ መልኩ ገብቶልናል ማለት ነው። ቀጣዩ ደግሞ እቺ ከታች በኩል የመጨረሻዋ ፓርት ነች። እቺኛዋ ምን ትባላለች መሰላችሁ? ፉተር ትባላለች። የዌብሳይት ፉተር ነው። በፉተር ሴማንት ኤሌመንት ተጠቅመን ማስገባት እንችላለን። ከዚህ ከሴክሽኑ እንውጣና ከሜን ሴክሽኑ እንውጣና እዚህ ጋር ከሜኑ ስለሆነ የፉተር ስለሆነ ራሱን የቻለ ስለሆነ ፉተር ታግን እንከፍታለን። ከዛ ፉተር ታግን ከከፈትን በኋላ እችኛዋ ታግ አለች። ማነችኛዋ 2026 ዩዚንግ ኤችቲኤምኤል ወደ የሚል አለ። ኮፒራይት አይከን አለች። እንመጣና እሷን እናስገባ። እዚህ ፉተር ውስጥ ፓራግራፍ ታግ ተጠቅመን እናስገባት። እዚህ ጋር ፔስት አድርጌያታለሁ። ይቺ የኮፒ አይከኗን ለማስገባት ቅድም አይተን ነበረ እንደ ሳይን ከዛ ኮፒ እና እችኛዋን ሳይት ስታስገቡ ራሱ ያስገባላችኋል። ሁለተኛው ደግሞ this page is 100% semantic HTML and validated የሚል አለ። ይህንንም እናስገባው። ይህንንም በፓራግራፍ እንመጣና ፔስት እናደርገዋለን። ግን 100% የሚለው አይታችሁት ከሆነ 100% ሴማንቲክ ኤችቲኤምኤል የሚለው ቦልድ ነው። እሱን ቦልድ እናደርገዋለን ማለት ነው። እዚህ ጋር እንመጣና ስትሮንግ ታግ እንጠቀማለን። ከዛ ይሄ ቦልድ እንዲሆንልን የምንፈልገውን ቴክስት እዚህ ስትሮንግ ታግ ውስጥ እናስገባዋለን። ሌላው ደግሞ ላስት አፕዴት 2026 የሚል አለ። እችን ኮፒ እናርጋትና አይታችሁ ከሆነ ከፓራግራፍ ያነሰ ጽሁፍ ነው ያላት። እሷን ለማስገባት መጀመሪያ በፓራግራፍ እናስገባታለን። ከዛ በፓራግራፍ ካስገባን በኋላ በስሞል ታግ እዛ ውስጥ ደግሞ እናስገባታለን። ስሞል አርጋት እንለዋለን። ስሞል እናደርጋታለን በስሞል ኤሌመንት ተጠቅመን ማለት ነው። አሁን እስቲ ይህን ይመስላል። የእኛን ደግሞ ሪፍሬሽ አድርገን እንየው። የእኛን ስናየው this page is 100% ኮፒራይቷም እቺን ማነስ ማለቷ ልክ ተመሳሳይ 100% የሆነ መስራት ችለናል ማለት ነው። ፕሮጀክታችንን በዚህ መልኩ ሰርተን ጨርሰናል። የፕሮጀክቱን ኮድ አስቀምጥላችኋለሁ። ፕሮጀክታችንን እንግዲህ ይህን የመሰል አድርገን ሰርተን ጨርሰናል። አይ ሆፕ ብዙ ነገር እንደተማራችሁ። ይህን ዛሬ የተማርነውን ካያችሁ እና ይህን ፕሮጀክት መስራት ከቻላችሁ ኤችቲኤምኤል ሙሉ በሙሉ ምንም የቀራችሁ ነገር የለም፣ ማስተር አድርጋችኋል። ኔክስት ወደ ሲኤስኤስ ሙቭ ማድረግ ትችላላችሁ።